ለ10 ሺህ ወጣቶች ምክንያት ስህተት ሆነሻል፣ የአይን ዝሙት እንዲሰሩ በራስሽ አርገሻል የሚል ድምጽ በራሴ አንደበት ይወጣል። ባለትዳሮች ሳይቀሩ እንኳን የሚመኙት አይነት ነበርኩኝ። ግን ለሱሪ ይህን ያህል ትሪት ሳረግ ለነፍሴ ግን ምንም ዋጋ አላዘጋጀሁላትም ነበር። እግዚአብሔር መልእክት ልኮልኛል ብለሽ ነበር? አዎ መልእክት ልኮልኛል። በአለባበሳቸው ብቻ ሙስሊም ሴቶች ከናንተ የተሻሉ እንደሆነ አቃሉኝ የተባልኩ ከሄዳቸው ኦርቶዶክሳዊ ስለዚህ ጸጉሩን ማሳየቱ ኃጢአት ነው። በትክክል ግን ትልቁ ነገር የእምነት ማነስም ይመስለኛልና እስከ እንደዚህ አይነት ነገር ሁሉ ደርሻለሁ። መተው ግን ከያዙ ምንድነው የሚያደርጉት? እኔ ባይኔ ያየሁት የሚገረፉ ሰዎችን አይቻለሁኝ። በአጋጣሚ ቁጭ ባልንበት ወቅት ነው ድብደባው የተጀመረ። ዙሪያውን ሲደበድቡት ግን መሀል ላይ ቤተክርስቲያኑ ላይም ተደብድበዋልና አንድ መነኩሴ ሞቷል። ምንም ነገር መጥፎ ነገር የሚመጣው የኃጢአታችን ውጤት እንደሆነ ነው የምረዳውና አሁንም ማዝነው ለትግራይ ህዝብም ለአማራ ህዝብም ለኦሮሞ ህዝብም በቤቱ ላለ አይደለም ማዝነው የመጨረሻ ትውልድ ይመስለኛል እኛ ይመስለኛል። የዛሬ እንግዳችን ትልቅ መልእክት ይዛ የመጣች ሴት ናት። በህይወቷ በትግራይ ጦርነት ወቅት የተከሰቱት ነገሮች በተለይ ሴቶች ላይ እጅግ በጣም አእምሮዋ ላይ የቁስል አሻራን ጥለው አልፈዋል። የእግዚአብሔርን መልእክት ይዛ እዚህ አጠገባችን ያለችው እንግዳችን ብርሃን ተክለማርያም ነች። እሱን ስፖንሰር ያደረገው የኦንላይን ስልጠናችን ነው። ይህንኛው ስልጠናችን ይበልጥ ትኩረት ያደረገው በውጭ ሀገር የምትገኙ ኢትዮጵያውያንና ኤርትራውያን እህትና ወንድሞቻችን ላይ ነው። ራሳችሁን አውቃችሁ ህይወት ፈጣሪ የሚሰራበትን መንገድ ተደርታችሁ ደስተኛና ትርጉም ያለው ህይወት ለመኖር ከፈለጋችሁ ከኔ ጋር ለ15 ቀናት ትቆያላችሁ። 0987 29 ደውላችሁ ተመዝገቡ። እንኳን ደህና መጣሽ። ብዙ ዘመን እግዚአብሔርን አሳዝነሽ ኖረሻል። ባለባበስሽ፣ በምግባርሽ። አንቺ እግዚአብሔርን ሳታቂ የኖርሽበት ዓለም እንዴት ነበር? እግዚአብሔርን ሳላውቅ የኖርኩበት ዓለም ማለት በቃ ሲኦል እናላቃትም። ብቻ ግን አባቴ ከኃጢአት ርቄ እንድኖር ሲኦልን በጨለማ ምሳሌ አድርጎ ነበር ያሳደገኝ ማለት ነው። ኃጢአት ከሰራሽ ሲኦል ትገቢያለሽ፣ ሲኦል ደግሞ ጨለማ ነው ብሎ ነበር የሚለኝና ጨለማ ነበረ። ምክንያቱም እኔ ባይነቸር አንንጀ በኮንቱ ዳሴ እንዳይሆንብኝ እንጂ ሰው ክፉ ማሰብን አሳይቶ አይደለም አባቴም እናቴም ያሳደጉኝና ለሰዎች ጥሩ ነገር ሳስብ በሱ አንፃር መጥፎ ነገሮችን ነበር ሳስተናግድ ነበር። በቅርቤ በነበሩ ጓደኞችም ኢቭን ቤተሰብ ቢሆን እኔ ያሰብኩትን ሐሳብ ላይቀበሉት ማለት የሆነ ሪጀክት ያደርጉታል፣ እንደ ኔጌቲቭ አድርጎ ነበር የሚቀበሉትና ደስተኛ ሆኛ አልኖርኩም። የኔ ደስታ ምንጭ የሆነው እግዚአብሔር ነው። ደስተኛ መሆን የጀመርኩም ገና 2 ዓመትም አልሞላኝም። እኔ ከእግዚአብሔር የተወለድኩኝ ገና ሐምሌ የሚመጣው 27 ነው 2 ዓመቴና በቃ ከዚህ ወዲህ ነው የኔ ደስታ እንጂ ደስታ ምን እንደሆነ ራሱ አላቅም። ሰዎች ከምር ስቄም አላቅም። ሁሉ ጊዜ እንዳዘንኩኝ ነበር። ምክንያቱም እኔ የምናገረው ብዙም ሰው ማያዳምጠኝም። ጥሩ ነገር አደርጋለሁ ብዬ ሳደርግ ራሱ እንደ ጥሩ ነገር ሳይሆን መጥፎ ነገር ነው በአንጻሩ ወደኔ የሚመጣና በጣም ከባድ ነበር ከቃላት በላይ ማለት ነው። በጣም ቆንጅዬ ነበርሽ አሉ። አለባበስሽም የሚገርም ሞዴል የምትመስል ያያት ሁሉ የሚመኛት ባለትዳሮች ሳይቀሩ እንኳን የሚመኟት አይነት ነበርኩኝ። ግን እኔ እሱን ጊዜ አይናፍቀኝም። አሁን ልክ ነህ ነበርኩኝ ማለት ግቢ ላይ ሆኜ ራሱ ፈተናዎች የበዙብኝ ከዛ ነው ሱሪ መልበስም የጀመርኩኝ። ወደ ዩኒቨርሲቲ ጆይን ሳረግ ነው የወንድሜ ሚስት ናት። ወንድሜ ነግሯት ያው ትልበስ ምናምን አላትና እኔ ስለ ኃጢአትም ስለ ጽድቅም ብዙም አላቅም። ግን አባቴ ሁሉ ጊዜ ቤተክርስቲያን ስለሚሄድ እሱን የሚያደርገው ማድረግ ደስ ይለኝ ነበር። ኢቭን ይዞንም የሚሄድ ስለነበረ ቤተክርስቲያን ዝም ብዬ መላለስ ነበርና ዩኒቨርሲቲ ልገባ አካባቢ ግን ያንን ነገሮች ተገዙና ተሰጡኝ። እኔ ኃጢአት ነው ጥሩ ነው መጥፎ ነው ምንም አላቅም። ለብሼ ወዲያው እንደለበስኩኝ ነገሮች ወደኔ ፈተናዎች ብዙ ሰዎች መታየትን ማለት አላቅም። አስቤበት የራሴን የሰውነት ሼፕ ላስተካክል ብዬ አስቤም አላቅም። ግን በተፈጥሮ እንደዛ አይነት ነገር ነበረ እና አይደለም ወንድ ሴትም ራሱ እንዳንቺ በሆንኩ ሚሊ የጓደኞቼም ብዙዎች ነበሩ። እኔ ግን ምንም አይመስለኝም ባለኝ ነገር ብዙም አልመካም። ግን ለምንድነው እንደዚህ የሚሉኝ ብዬ ራሴን እጠይቃለሁ።
እንደዚህ መሆን ያስደስታል እንዴ? ግን ፈተናዎቹ በወንዶቹ ጥያቄ ሲበዛ ፈተና እየበዛብኝ ሲመጣ ግን ከራሴ ጋር ጋጫለሁ። እግዚአብሔርን ማማረር ጀመርኩኝ። ስታማረር ደግሞ በዛ ልክ መጥፎ ነገሮችን ወደ አንተ ነው የሚመጡት። ተመስገን ስትል ብቻ ነው ካጠገብህ መጥፎ ነገር የሚርቃውና ሳማረር ብዙ ፈተናዎችን አስተናግጃለሁ። ከባድ የሚባሉ ነገሮችን በሰውን አይን ገብተክ ያው በፈለክ ሰዓት መንቀሳቀስ ማችልም። ኢቭን አሁን መቀሌ ዩኒቨርሲቲ ነበር የተማርኩኝ። ሌሊት መሄድ ቤተክርስቲያን ያስደስተኛል። ብቻዬን መሄድ ነው ደስ የሚለኝ። ምክንያቱም ከሰው ጋር ሲሄድ ሀሚት አለ። ስለዚህ ወደ ቤተ እግዚአብሔር ሲሄድ ዝም ብዬ መሄድ ይኖርብኛል ብዬ ስለማስብ ሌሊት ሄድና ስጋትም ነበረብኝ። ከሄድኩ የሆነ ነገር ቢያጋጥመኝስ እያልኩኝ ማርፈድ ጀመርኩኝ። ከቅዳሴ ራሱ የሆነ ጊዜ ሌሊት ሄድ ነበርና ያንን መጥፎ ነገር ሳይ ከራሴን እንትን ለመጠበቅ እግዚአብሔር ነው የሚጠብቀው፣ ግን እኔ ያሰብኩት ራሴን እጠብቃለሁ ብዬ ማርፈድ ጀመርኩኝ። ሰዎቹ ከቅዳሴ ሲመለሱ እኔ ወደ ቤተክርስቲያን ነበር የሚሄደው። ከዛ ይህንን የታየ እግዚአብሔር ይመስለኛል አለኝ። በቃ አሁን ሳስበው ስልኬ በዚህኛው ስልክ በግራ በኩል ስልኬ በዚህኛው ውዳሴ ማርያም አድርጌ ጸሎት ጨርሼ ጎንበስ ብዬ እግዚአብሔርን እየለመንኩ እያለ አባቴን የሚያክል ወደ 60-70 ዓመት የሚሆነው አባት መጥተው ስልኬን ይዟት ይሄዳሉ። ከዛ ጀርባዬን የሆነ ክብድ አለኝና ሳያት የለም፣ ማንም ሰው የለም። በቃ የማርፈዲ ቅጣት ይመስለኛል ለእኔ ማለት ነውና ስከተላቸው መጣች ብለው ስልኩን ጣሉትና ስልኬን ይዤ ድጋሜ እሳቸው ጋር ሄድኩኝ። ላስይዛቸው ነው፣ ምክንያቱም ብዙ ተማሪ እንደዚህ እያደረጉ ሊሰርቁበት ነው ምናምን ብዬ አስቤ ከዛ በኋላ ሲያዩ እንዲህ ትኩር ብሎ ድንጋይ እንደመያዝ ሳስቡ እኔም ፈረውኝና ትቻቸው ሄድኩኝ። ከዛ ያን ቀን ግን እግዚአብሔርን እንደተመስገን ማለት አማረርኩት። ለምን ወደ ፈተና ውስጥ ታስገባኛለህ? ስልኬም አልተሰረቀ። በዛ በማማረር ውስጥ ደግሞ ብዙ ነገሮችን አስተናግድኩኝ። እንደዛ ሆኖ ከዩኒቨርሲቲ ተመርቄ ወጣሁኝ። እዚሁ አዲስ አበባ መጣሁኝና የሆነ ጊዜ ስራ ለመፈለግ አልኩኝ። አልተሳካልኝም። ምንም ነገር በሙያ የሚሆን በምንም ነገር ማለት ነው። ከዛ አላቅም ለመሄድ እቅዱም አልነበረኝም። ወደ ትግራይ ጦርነት ሊጀመር አካባቢ ወደ ትግራይ ሄድኩኝና እዛ ነገሮችን ሳሳልፍ ማለት አንዳንድ ጊዜ እግዚአብሔር መጥፎ ነገሮችን ወደኛ ሲልክልን ሊያስተምረን ነው። ጠልቶን እንዳልሆነ የተረዳሁት አሁን ነው። ያኔ ጦርነት ሲጀመር ግን ያን ሁሉ ነገር ብቻ ስለ ጦርነት እዛው ይቅር ከምር የንን ድምፅ አይደለም አሁን ድጋሚ ልሰማው በየትም ቦታ እንዲሰማም አልፈልግም። በጣም ለኔ ስለጎዳኝ ምንሽን የጎዳው? በጣም ሳይኮሎጂ በጣም ተጎድቻለሁ። ሃይላንድ ቋስ ይሏ ተደነግጫለሽ? የሆነ የሚተኮስ ይመስልሻል? አዎ፣ ምክንያቱም እንዳልኩ ቤታችን ለአቡነ አረጋዊ ገዳም በጣም ቅርብ ነው እና እንዲሁ ፊት ለፊት እንተያያለን። በአጋጣሚ ቁጭ ባልንበት ወቅት ነው ድብደባው የተጀመረ። እኔ ከምር ስለ ጦርነቱ ስለ ራሳችን ላይ ህዝባችን ላይ የሆነው ነገር የራሳችን ኃጢአት እንደሆነ ጠንቅቄ አውቃለሁኝ። እኔ የሚያናድደኝ ግን ቤተክርስቲያን እንዴት ይደፈራል ነው። ዙሪያውን ሲደበድቡት ግን መሀል ላይ ቤተክርስቲያኑ ላይም ተደብድቧልና አንድ መነኩሴ ሞቷል። እኔ የራሴ በመከራ ማለፊ ሳይሆን እንዴት በእኔ ኃጢአት ይህንን ያህል ገዳም ተደበደበ ብቻ ነው። እኔ በህዝቡ ኃጢአት ስትይ ምን ማለት ነው? በራሳችን ኃጢአት ውጤት ነው ጦርነት። ምክንያቱም መጥፎ ነገር የሚመጣብን በራሳችን ውጤት ነው እንጂ እግዚአብሔር መጥፎ አምላክ አይደለም። እኛ ተመችቶን ደልቶን እንድንኖር የሚፈልግ አምላክ ነው እና ሽሮን በጣም ጽየፋት አይነት ልጅ ነበርኩኝ። ምንድነው ምግብ ብዬ ሽሮ ከተባለ አይ ብዬ ነው የሚሄደው። ስጋ ነው የምትበይው? ስጋም አልወድም። ስጋ ሲጀመር አልቀምሰውም፣ አላቅም ከመጀመሪያው። እንደውም ሲታረድ ሳይ ለምንድን ነው የእንስሳን ህይወት አጥፍታችሁ ስጋችሁ የምትመግቡ? የምከራከር አይነት ሴት ነኝ። ስጋ አልወድም ነበር። ዩኒቨርሲቲ ተማሪ ሆኜ የራሱ ሚቾት ዜርፎር ሲኖር ስፔሻል ስልስ ነበር የሚሰራልኝ። አልቀምስም ነበረ። ብቻ ግን ሌላ ነገር ለየት ያለ ወይ ምስር ምናምን ይበያይነት ምናምን ነገሮች ቢሆን ነው እንጂ ሽሮ በጣም ነበር የምጠላውና አይ ምልበት ወቅት ነበረ። በዛን ሰዓት ጦርነት ሊጀመር አካባቢ ግን ልናስፈጨ ተዘጋጅተን ነበረ እኛ ራሱና አልነበረም በርበሬ ሌሎች ነገሮች ነበሩ እና በጣም ናፈቀኝ። ታውቃለህ ምጠላው የነበረ ምግብ ቤታችን ስለሌለ ወፍጮም ስላልነበረ በጣም ናፈቀኝና ጦርነቱ ወቅት ከዛ በድንጋይ የድሮ ውፍጭ አለ ባህላዊ እሱ በሱ በተፈጨ የሆነ ኮሽኮሽ የሚል ነገር አለው እሱ አለ። እሱ ነው ግን እንዳይደብርሽ ምናምን አለችኝ ጓደኛዬ ናት። አይ ምንም ይሁን በላለኝ ኮሽኮሽ እያለኝ ያንን ሽሮ አጣጥምኩት። አሁን ምንም አይደለም ሽሮ መሬት ላይ የወደቀ ምግብ ከሆነም ራሱ መብላት እንደምችል ለራሴ ነግሬያለሁ። ምግብ ነው ብዬ አሰብኩት። በጦርነቱ ረሃብን ስላየ በዛ ምክንያት ማለት ነው። በዛ ምክንያቱም እኔም ያንን ስጠላው የነበረ ነገር በጣም እንዲናፍቀኝ አድርጓል እግዚአብሔር። ሁለተኛውም በዙሪያ የተራቡ ሰዎችን ሲያይ ተመስገን እንድል አድርጎ እኛ ቤት
በሰዓቱ ብዙ ዝም ብሎ በአጋጣሚ እግዚአብሔር አንዳንድ ጊዜ የምታደርገውን ነገር የራሳችን ይመስለናል እንጂ በእግዚአብሔር መንገድ ነውና ዱቄት ተፈጭቶ ነበረ። አላጣንም። ብዙ ሰው እሱን አጥቶ ቆሎ የሚበላ ሰውም ነበርና አጠገባችን ያሉ ሰዎች የሚበሉት አጥተው በጣም ሲቸገሩ ሳይ እኔ በማግኘቴ ተመስገን አልኩኝ። እግዚአብሔርን አመሰገንኩ የሚበላ ስለሰጠኝ ብቻ ማለት ነው። የዛን ጊዜ ያንን ተኩስ ሲደጋገም በብዛት ሌሊት ነበረ ተኩስ ልውውጡና የእንቅልፍ ሰዓቴን ቀይረዋለሁ። ምክንያቱም ድምፁ በጣም ስለሚረብሸኝ ወይም ደግሞ የሆነ ቦታ ላይ ተደፈሩ የሚል ነገርም ስሰማ ስለነበረ ሌሊት ያንን ድንበር ዘለው እኛ ጋር መጥተው የሆነ ነገር እንዳያደርጉ ብዬ ሌሊት ቁጭ ብዬ አድራለሁ። ቀንተኛለሁ። ቀንተኝቼ ለካ የሚደረገውን ነገር አላቅም። ብቻ የውጊያውን ቀጠልና እነሱ ወደዚህ ትግራይ መሬት ገቡ። እኔ የለውም ተኝቻለሁ። ራሴን እየጠበቅኩ ማለት ነው። ሌሊት ቁጭ ብዬ ማድረው የሆነ ነገር ሳይል እንዳመልጥ ነው የኔ ሀሳብ ማለት ነው። እግዚአብሔርን ማስቀደም እየቻልኩኝ ማለት ነውና በተኛውኝ ሰዎቹ በብዛት ብዙ ሰው የሚያስፈልገውን ምግብ ምናምን ይዞ በጣም ተራራማ የሆነ ቦታ ላይ አለ። እዛ ሄዶ ተሸሽጓል። እናቴ መውጣት አልፈልግም እግዚአብሔር ያደረገኝ ብላ ቁጭ ብላለችና ተኝቼ ስነቃ ሽንት ቤት ብዬ ወጣ ስል ይወርዳሉ። ከየት ቆይታችሁ ስላቸው እንዳይመጡ ብለን ተሸሽገን ነበር። ያው እግዚአብሔር አሁን የኔ እድሜ ማሳጠር ቢፈልግ ኖሮ በተኛውበት መጥተው እየፈለጉ ማድረግ ይችሉ ነበር። ግን ትልቁ ነገር የእምነት ማነስም ይመስለኛልና እስከ እንደዚህ አይነት ነገር ሁሉ ደርሻለሁ። መጥተው ግን ከያዙ ምንድን ነው የሚያደርጉት? እኔ በአይኔ ያየሁት የሚገረፉ ሰዎችን አይቻለሁኝ። በምን ይገርፉት? በያዙት እንደውም እንደዚህ የሆነ አፎ ሙዛለዳለ በሱም ራሱ ያስፈራሩሃል። እንደዚህ ያደረጉ ይተኮስብኛል ብለህ ሚስጥር እንድታወጣ ብለው ማለት ነው። ግን እኔ እግዚአብሔር ይመስገን እንዳልኩ ከቤት አልወጣም ነበር። የተደፈረ ሰው ነበረ ግን ሰፈራችሁ? ከአጠገባችን ትንሽ ራቅ ብለው 2 እህትማሞች እንደተደፈሩ ተነግረዋልና ስለ ጦርነቱ የመጣው በራሳችን ኃጢአት ነው ብዬ ነው የማስበው። ነገር ግን የራሳችን ኃጢአት ስትይ ምን ነበር ከጦርነቱ በፊት የነበሩ? ምክንያቱም አስተማሪ ነገር ስለሚሆን ማለት ነው። ምክንያቱም ኃጢአት ትንሽም ትልቅም የለውም። ግን የእግዚአብሔርን የሰጠን ትእዛዝ ሳንፈጽም ሳናደርግ ስንቀር አሁን እኮ በዛ መሀል እኮ አንዱን ቤት በጣም የሚበላ ብዙ ነገሮች አሉ። ቢያንስ እኮ ጦርነቱም ራሱ አጭር ሊያደርገው ይችል ነበረ እግዚአብሔር። ግን እዚህ የተራበ ያለው ሰው ሳናግዝ እኛ ትራፊያችንን እየጣልን ከሆነ እግዚአብሔር ጦርነቱን ሊያስረዝመው ይችላል። የተራቆሰ ያለኛ ልብስ እየቀያየር ምን ለብሰው ምን ልልበስ በዛብን ብለን ስናስብ እሱን ስላላደርግን ብቻ እግዚአብሔር ያሳዝነዋል። ምክንያቱም እግዚአብሔር ለተቸገረ ስታግዝ፣ ለተጠማ ስታጠጣ፣ ለተራበ ስታበላ ነው ደስ የሚለው አይደለ? ስለዚህ በዛን ሰዓት እንኳን በዚች ጦርነት ሰዓት እንኳን እርስ በርሳችንን መደጋገፍ አልቻልንም። ያየሁትን እሱ ነው። ምክንያቱም በዛን ሰዓት ረድኤት ይመጣል አይደለ? ይመጣ ነበረ ረድኤት። እኔ ይሻላለሁ የሚባል ነገር አላየሁም። የሚገርም ነገር ማለት ነው። ከድሃው የዕለት ጉርሻ ካጣው ሰው ጋር ይከራከራል ሰው ኖሮት ማለት ነው እያለው የሚበላ እነሱ ጋር ይከራከራል። እና ከምር በቃ በጣም ነበር ማዝነው። ለምን ያንን እሱ ከኔ ይብሳል የሚል ነገር አላየሁም። እስቲ አሁንም ድረስ ሄጃለሁ አዝኜ የመጣሁበት አጋጣሚዎች አሉና በዛ ምክንያት ነው ምንም ነገር መጥፎ ነገር የሚመጣው የኃጢአታችን ውጤት እንደሆነ ነው የምረዳውና አለፈ። እኔም አጋጣሚ ሆኖ ትንሽ ስራ እየሰራሁ ነበር። ይበልጥ ደግሞ አሁን የሚያሳስበኝ ነገር አለ። ከቀያቸው የተፈናቀሉ ሰዎች እዛ በአጋጣሚ ደግሞ እዛ እንድሰራ እግዚአብሔር ፍቃዱ ሆኖ ጋቦ የሆነ ኤንጂኦ ላይ ማለት ነው አዲግራት ላይ እና እዛም እንዲሁ ነው። አሁን ደና የሆነ የተፈናቀለ ወገን አለ። በጣም የሚበላ የሚጠጣ የሌለው ማለና እዛም ላይ እንደዛ አይነት ነገር ነው ያለው። በቃ እሱ ይብሳል ከኔ የሚባል ነገር የለምና በዛ በምሰራበት ወቅት ግን በጣም ያዝንኩኝ። ያው ውሃ ነበረ የለውም። ዝም ብሎ ቴንዳ ነገር ተሰርቶላቸው ነው የሚኖሩት ተፈናቃዮችና ውሃም የለም። ማህበረሰቡ መጀመሪያ ይረራላቸው ነበር። አሁን በኋላ ግን እየገዙ ነው የሚጠቀሙትና ያ ኤንጂኦ ያንን ችግር ለመፍታት ብሎ እኔና የሆነ ልጅ ተቀጥረን ከውሃ ማጠራቀሚያ ከቧንቧው ኖርማል ከእንትን እያመጣን በመኪናው መድኃኒት እያደረግን እናከፋፍል ነበር እዛ ማለት ነው። እና ስናከፋፍል ግን በጣም የሚያሳዝኑክ ይህንን የትግራይ ላይ ያለው ብቻ አይደለም ግን የምለው እዚህ ሰው እንዲረዳልኝ የምፈልገው ማንንም ሰው ፈልጎ ትግራይ፣ አማራ፣ ኦሮሞ አልሆነም። እኔ እንደውም መሆን ብፈልገው መወለድ የምፈልገው እዚህ ኢትዮጵያ አልነበረም። እስራኤል እግዚአብሔር በተወለደበት ዘመን እሱ ተአምር በሚያደርግበት የነበረ ዘመን ብወለድ ብዬ ነው የማስበው። እኔ ሌላ ቦታ ምንም አይመኝም። እስራኤል ብቻ ነው ለኔ። ግን ይህን ፈልጌ አልነበረም የመጣኝ ያመጣኝ እግዚአብሔር ነው። የኖርኩኝ እዛ ነውና እንደዚህ አይነት ነገር የለብኝምና ብቻ እነዛ ሰዎች የሆነች ልጅ ትታመምና ከነዛ አመመኝ ምናምን ትላታለች እና ኧረ ተይ አንቺ አትሙችብኝ፣ ምክንያቱም ቁንጫ ይፈጥራልና በጣም ጥንጭ አጥር ነው እንትኑ ግንቡም ራሱ ኬንዳው ዝናብ ሲሆን ጎርፍ ምናምን ስለሚገባበት ቁንጫ ያን የሚበላን ቁንጫ እንድንካፈለው ለብቻዬ ከሚበላኝ አይነት ነገር ይላሉና በጣም ረሃብ
ወንድም አለ በአጋጣሚ የሆነች የወለደች አራስ ነበረችና ውሃ የሚያደርስላት ሰው የለም። እኛ ከሄድን ደግሞ ወረደት አታገኝም። ነገ ጧት ነው የምንመለሰው። የነሱ ህይወት አይቼውም አላውቅም። ዝም ብዬ ራፍሌ ኦልሬዲ አስፋልት ዳር መሀል ላይ ነው የምናራግፍላቸው። ከዛ እስኪ እግዚአብሔር በረከት እንዲሆነ ብዬ ነይ ብዬ የሆነች ልጅ ጎትቼ ውሃውን አስገባሁላትና ያላቸው ህይወት እዛ ከምረኔ ረጅማ በጣም አይደለሁምና ጎንበስ ብዬ ነው የገባኝ። አስበው ያንን ጎንበስ ብለህ የምገባበት ኬንዳ ፀሐይ ሲሆን እንዴት እንደሚሞቅ ብርድ ሲሆን እንዴት እንደሚበርድ አንንጃ አላውቅም። ብቻ አሁንም ማዝ ነው ለትግራይ ህዝብም ለአማራ ህዝብም ለኦሮሞ ህዝብም በቤቱ ላለ አይደለም ማዝ ነው። እኛ ኦልሬዲ ቤታችን ምንም ያገኘን እየበላን ነው። እነሱ ግን ሙቆቱም ራሱ አስበው። እኔ አሁን በአፋር በራ ብዙ ናቸው። እኔ አዲግራት ላይ ካምፕ ላይ ነበር የነበርኩኝ። የመቀሌ ሽሮዎች አሉ አሁን ጦርነቱ የተነሱ ናቸው። ቤት የነበራቸው በጦርነቱ ቤት የተፈነቃቀሉ ማለት ናቸውና ይሄ ትግራይ ላይ ብቻ ሳይሆን አማራ ላይም ሊኖር ይችላል፣ ኦሮሞም ሊኖር ይችላል። ይህንን መፍትሄ ምክንያቱም እቺ ነገር ከምር አይደለም ለሰው ለእንስሳም ራሱ የምትሆን ቦታ አይደለችም። በዛም ረሃብ አለ። አሁን ደግሞ ካሽም የለም። አንዳንዱ ነጋዴ ደግሞ በካሽ ካልሆነ አልሰጥም የሚል አይነት ሁኔታዎች ነው ያሉትና እኔ ለትግራይ ህዝብ ለአማራ ህዝብ ለምንም በቤት ላለ እግዚአብሔር ብንታዘዘው መፍትሄ ያመጣል። ግን ለነሱ ግን መንግስት ቢደርስላቸው ከምሬን ነው። እኔ ከማንም ወገን አይደለሁም። እግዚአብሔር መልእክት ልኮልኛል ብለሽ ነበር? አዎ መልእክት ልኮልኛል። ግን እንደዛ ከዛ መጣሁኝና ወደዚህ ለቀጥልልህ ስመጣ ግን ከሀገር ለመውጣት ነበረ። ምክንያቱም የጦርነቱ እንትኑ በጣም ስላሸኝ ከኢትዮጵያ ለመውጣት ምክንያቱም ከዚህ በፊት ፓስፖርት አውጪ የምትወጭበት እድሎች ሊኖሩ ይችላሉ ብላ እህቴ ትነግረኝ ነበር። ከኢትዮጵያ ከመውጣ ብሞት መርጣለሁ ብላ እላት ነበር። የአገሬን በጣም ወድ ነበር። ከዛ ወዲህ ግን የታየኝ መውጣት ብቻ ነው። ምክንያቱም እኔ ያንን ኮሽታ መስማት አልፈልግም። በቃ ራስ ወዳድ ነኝ። በእርግጥ ግን በጣም ስለሚረብሸኝ ነው። እኔ ደግሞ የሙቾት ዞኔን መጠበቅ እፈልጋለሁኝና እንደዛ ብዬ ነው የመጣሁኝ። ስመጣ ግን ፓስፖርትም ላገኝ አልቻልኩም። እስከዛ ስራ ልፈልግ ብል ምንም ነገሮችም ማስተንግዶም ራሱ ሞክሬ አልተሳካልኝ። በአጋጣሚ ምርር ሲለኝ ግን ያደረኩት ምንድነው ሲኤምሲ ሚካኤል ጸበል መግባት ነው። ጸበል ልገባ ከሆነ ግን ንስሐ መግባት ይኖርብኛል። ምክንያቱም እኛ አካባቢ ላይ የነበረ ጸበል ኃጢአት የሰራ ሰው ሲመጣ እኛ እንታዘዝም ስንለው እግዚአብሔር ዘንዶን አዞ ጸበሉን ይዘጋው ነበር። ሰው እሱን ነገር ስለማቅ ሜቢ ዘንዶም ራሱ መጥቶ ሊበላይ ስለሚችል ኃጢአቴን ለካህን ላሳይ ብዬ አሰብኩኝ። የነበረውን ኃጢአቴን ስናዘዝ በህልም የሆነ ነገር መጣ። ከዛ በፊት ግን ቀኑን በምወስድበት ሰዓት ላይ ህልም አየሁኝና ምንድነው የሚለውን በጣም ወዳት ሱሪ ነበረችኝ። አንድ ሱሪ በተለይ ፌድ እንዳታደርግ ቶሎም አላጥባት ሱሪ ነበረችና እሷን ለብሼ ያስቃል ከምር ለሱሪ ይህን ያህል ትሪት ሳረግ ለነፍሴ ግን ምንም ዋጋ አላዘጋጆላትም ነበረ። ያኔ መንገድ ላይ የሆነች አብራ እየተማረችው የአዲስ አበባ ልጅ አለችና በህልም ነው ስደውላ ስልክ አታነሳልኝም። በህልም ማለት ነው። ከዛ የሆነ ቀን መንገድ ላይ የሄድኩኝ እሷ እየመጣች እንገናኝና ስልክ ሳታነሳልኝማ ሰላም አላትም ብዬ ዝም ብዬ ሊሄድ እንደዚህ ትይዘኛለች። በጣም ቀይ ናት ልጅቷ። ስልክ ስላላነሳሁልሽ ነው ወይ ምናምን ትለኝና አዎ ምናምን እላታለሁ። በቃ ተውኩት መቀየሙንና አይ ይቅርታ ስላልተመቸኝ ነው ምናምን፣ ነገር ግን ሱሪሽን በጣም ወድጃታለሁ ሱሪሽን ትሰጭኛለሽ ወይ ትለኝና በጣም ወዳት ናት። ለማንም ልሰጣትም አልፈልግም ነበር። እሺ ብዬ እሰጥሻለሁ ብያት ይዛኝ ገዳም ይሁን ጸበል ይሁን ትሄዳለች። ከዛ እንደሄድን ጸበል ውስጥ ገባሁኝ። ጸበል ገብቼ ተጠምቄ ስወጣ ያንን ሱሪ ያንን ልብስ ላንቺ የሚሆን ልብስ አይደለም፣ ላንቺ የሚሆን ልብስ ብላ ሌላ ቀይ ሴት ናት። እሷ ሳይሆን የወሰደችኝ ያችኛዋ ናት። ግን ሌላ ቀይ ሴት ትፈልጋለች። በመፈለግ መሀል ላይ እኔ ነቀውና ጸበል ላይ እንደገባሁኝ የሆነ መጀመሪያ የሆነ አባትሽን ያሁላ ዘመን መክሮሽ አልሰማሽውም፣ ጓደኞችሽም ነግረውሽ አልሰማሻቸውም፣ ትላልቅ ሰዎች መክረውሽ አልሰማሻቸውም። እኔን ብትወጂኝ ዛሬ ሱሪሽን ትተሽ ቀሚስን በመልበስ ትከተኛለሽ የሚል ድምፅ ካፌ ይወጣል። በቃ ምክንያቱም በዚህ ስራሽ ለ10 ሺህ ወጣቶች ምክንያት ስህተት ሆነሻል የሚል ድምፅ በራሴ አንደበት ይወጣል። ስወጣ የለም እዛ ውስጥ ስገባ ነው። ምክንያቱም የአይን ዝሙት እንዲሰሩ በራስሽ አርገሻል። ከምር ግን እኔ የገጠር ልጅ ሆኜ የአዲስ አበባ ልጆች ነበሩ። እነሱም ራሱ የሆነ የሚጠይቁት ጥያቄ አለ። ትታይዋለች ሲባል አንዲት ቀሚስ ያችል እህቴ ያልኩ የታላቅ እሷ ገዝታልኝ ነበር። ሽፎን ሌላ አልነበረኝም። ብጃማ ነው ሁሉም ሱሬና እሷን የለበስኩኝ ቀን ለቀን ለ1 ወር ተጠመቅኩኝና ቀጥሎ ጸጉሬን ማሽቀለም ተቀብቼው ነበረ። እሱን የሰጠሁሽን የጸጉር ቀለም ጠልተሽው ነው ልቀይሩ በመሞከርሽ በጣም አዝኛለሁ። እና እዛ ተራም ታስከብር የሆነች ልጅ አለች። አላቃትም ሱማም ግን ታሪኳ ብሎ ነው ያስጠራኝ። ነገ ብርሃን መቀስ ይዛለች ትመጣለች እና ጸጉሯን ትቆርጭላታለች የሚል ነገር ደግሞ ይነገራል። ከዛ ይህንን በቃ አሽሙር ነው። ብርሃን ያላደረገችው ያችኛዋ እንዲህ ጸጉሬን ትቆርጧለች። ስለዚህ እግዚአብሔር አልሰማም ስላልኩት ነው እንጂ ብዬ በራሴ መንገድ ጸጉሬን ቆረጥኳት። በጣም በቃ አጭር ማለት ነው። አጭር ረጅም ነበር እኔ
በጣም ረጅም ነበር። ከዛ ምንድን ያሉኝ ሌሎች ጓደኞቼ ግን ይህንን ፀጉር ከምቆርጭው ጥቁር ቀለም ቀቢው አሉኝ። ይህንን ባደርገው ለአንቺ ወይ ለሌላ ሰው ሊሸውድ ይችላል አልኳት። ለእግዚአብሔር ግን ልሸውደው አልችልም። ስለዚህ የታዘዝኩት መቁረጥን ስለሆነ ቆርጠዋለሁ አልኳት። ቁረጭኝ ስላት እምቢ አለች። ይህንን ፀጉር እኔ ጨክኜ ልቆርጠው ስለማልችል አለች። በራሴ በተሰራው ቁጥጥር ቆረጥኩትና አንዱም ወደ ውስጥ ገባሁኝ፣ ጥቁር ቆረጥኩበት። ሌላኛው ደግሞ የቀራልና ፀጉር ቤት ሄጄ ደግሞ ድጋሜ የተቆረጥኩት ማለት ነው። ከዛ ቀጥሎ ደግሞ ሌላኛው መልእክት ምንድን ነው የመጣው? ጆሮ ጌጥ፣ የአንገት ሐብል ምናምን ነገሮችን የምጠቀማቸው ኩል ኮስሜቲክሶች ነበሩ። እነሱን ሁሉም ተያቸውን የተባልኩኝ የነበሩ ጌጦችን ሁሉ ከመስቀሏ በስተቀረ ያው ጣልኩት ማለት ነው። ኢቭን ማለት ነው ይሄ ጡት መያዣ ዳብል ስፖንጅ ነበር የማደርገውና ይህንን ለማሳሳት ነው። ልብስ በራስሽ በተፈጥሮሽ ዝም ብለሽ ለምን አትሄጂም? ዳብል ስፖንጅ የምታደርገው የራስሽ ያልሆነ ነው። ይህንን ዳብል ስፖንጅ የጡት መያዣ ብቻ ሳይሆን የብዙ ባለትዳሮች እየተፈታ ያለው አርቲፊሻል በሆነ ቂጥም ሰውነት ቅርጽም እያሳያችሁ በኋላ ላይ ሲያያችሁ ሳይኖራችሁ ሲቀር ነው የሚፈታው። ስለዚህ ባላችሁ ሰዎችን ቅረቡት። እሱን አጠቀም ነበር፣ ሪያሊቲውን ልንገርክ ማለት ነው። እሱም ታዩ ተባልኩኝ። ከዛ ወዲህ ግን የማላውቀው መንፈስ አብሮኝ ያዋራኛል። የሆነ ነገር ለማድረግ ሳስብ መጥፎ መንገድ ከሆነ ተይ፣ አሁን ሰዎች ከሰደቡኝ ለመሳደብ ሳስብ ተይ አትሳደቢ ብሎ ይለኛል። በቃ አትሳደቢ፣ ቢሰድብሽም ጥሩ መልሽ የሚል ድምፅ ከውስጥ ተይ እምቢ ካልኩኝ ራሱ አፌ ይከፈታል። አፌ ይከፈትና ለምን እንዲህ ታደርጊያለሽ ብርሃን በቃ ያስብለኛል፣ በራሴ አንደበት ማለት ነው። እና ለምን እንዲህ ታደርጊያለሽ? ምክንያቱም እንደዛ ሲል የራሴ ሀሳብ ነው። ለራሴ ሀሳብ ህሊናዬን ለመግዛትና ብዬ በራሴ መንገድ ሲሄድ እንደዛ ይሆናልና ይህንን ላደረገልሽ አምላክሽ ግን ልታገለግዪ፣ ምክንያቱም ምን ታደርጊለታለሽ ነው የተባልኩኝ። አምላኬን ያዘዘኝ። እኔ ትላንት በማላውቀው ነገር ወድቄ ነበረ። አሁን ግን ያዘዘኝ ሁሉ አደርጋለሁ ብዬ ቃል ገብቻለሁ። እድሜ ልኬን እግዚአብሔር ባገለግል አሁንም አይቆጨኝም። አፍሽ አዎ በቃ እንደዛም ተባልኩኝ። ይሁን ወይ ተባልኩኝ። አዎ ከዛ ካለኝ መካፈል እወዳለሁኝና የሆነ ሰዓት ላይ ግን ልብስ ነበረኝና አንዲት ልብስ ነበረች አልኩ። እንደውም ረስቼው እዚህም ማደርገው ጠፋኝ። አንድ ልብስ ለብሼ ነው የምኖረው ምናምን። ከዛ ነገ መርካቶ ትሄጃለሽ፣ ይሄ ልብስ በእግዚአብሔር ምርጫ የተገዛ ነው። ምክንያቱም ልሙጥ የሆነ ልብስ እቺ ጥቁር ነጭና 3 ትገዣለሽ። ዋጋውም የመርካቶ ነጋዴዎች እንዳያጭበረብሩሽ በዚች ዋጋ ተከራከሪያቸው 270 ብር። ከዛ 70 ሳንቲም እንዳትጨምሪ፣ ዙሬ 3 ሜትር ይበቃሻል፣ ውስጥ ልብሱን አድርገሽ በዚች ዋጋ ገዝተሽ ትበጫለሽ። እንደዛ ተባልኩኝ። ሄድኩኝ። በዛች ዋጋ ተከራክዬ ከቀሚሱ ጋር ሄጫ ማትገዣለሽ፣ እሱም 3 ቦርሳም 3 በቃሽ። ለምን ይሄን ከለር አስመረጠሽ? አላውቅም። ማለት እኔ አስቤው አልነበረም። ነጩና ጥቁር ይህንን ማለት 3ቱም እና እጅገ ሙሉ አድርገሽ አሰፊው ነው የተባልኩት። ከዛ እንደዛ ሆኖ መጣው ማለት ነው። ያንን አበቃና ሲያበቃ ግን ይህንን ነገር ታደርጊልኛለሽ ተባልኩኝ። መጀመሪያው ምንድነው ቤቴ እየቆሸሸ ነው። ወደ ቤተ መቅደስ ጫማ ይዘው እየገቡ ስለሆነ ይህን ደግሞ የኦርቶዶክስም የክርስትናም ስርዓት አይደለም። ሙሴም የተባለው እንደዛ ነው። ኢያሱ እንኳን የእግዚአብሔር የሰራዊት መልአክ መጥቶ ቆሞ ከፊቱ ከኛ ወገን ነህ ወይ ብሎ ሲጠይቀው የእግዚአብሔር ሰራዊት መልአክ መሆኑን ሲያቅ ጎንበስ ብሎ መሬት ላይ ወደቀ። ከዛ ጫማው አርገው ስለነበር ጫማህን አውልቅ አለው። መጽሐፈ ኢያሱ ላይ 5:15 ላይ አለና ከዛ ኢያሱም እንዲሁ ያደረገ ይላል። ለሙሴም የተባለው ወደዚያ ትቅረብ፣ የቆምኩባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ ነው። ጫማን አርጎ የሚገባ ሰው የለም። ግን ወደ መቅደስም መግባት የለበትም። ምክንያቱም ስርዓተ ቤተክርስቲያን አያዝም። ምክንያቱም ጫማ ስንት ነገሮችን ረግጦ የሚመጣ ነው። ለዚህ እየተሰረቀ ነው። መፍትሄው ደግሞ አለ። እኔም አልኩኝ እከራከራለሁ። እንዲሁ ምን አለው ችግር አለው በፌስታል ይዘው ቢገው ብሎ በምንም ትሆን ወደ መቅደስ መግባት የለበትም ጫማ። እኔ ልብሳችሁ ወይ ነጠላችሁ አውልቁ ችግቡ አላልኩም። ስርዓቱ እንዲህ ነው። ለሱ መፍትሄ ግን ጫማ ቤት ትንሽዬ ክላስ ታሰራላችሁ። ከዛ ብዙ ነዳያን፣ ብዙ የተራቡ፣ ብዙ ስራ አጥዎች አሉ። ቤተክርስቲያን ለአንድ ሰው የስራ እድል ትፈጥራለች። እዛ ቁጭ ብሎ የሆነ ባኑ አዘጋጅቶ የየራሱ ምእመን የሚገባ ምእመን ጫማን እየተቀበለ ከአንዳንድ ጫማ አንዳንድ ብር እየተደረገ በዛውም የጽድቅ ስራ ሰራላችሁ፣ ቤቴንም ከማቁሸሽ ታድናላችሁ ነው የተባለው። የሚገርም ቢዝነስ ሞዴል ነው ሰበካ ጉባኤዎች እና እንደዛ ቢሆን የተሻለ ነው። ስልክ ለምሳሌ ማረሚያ ስንገባ ስልክ እንሰጣለን፣ በሆኑ ቁጥር ይሰጡናል ማለት ነው። ያችን ቁጥር ይዘን እንገባለን። ከዛ ስንወጣ ያችን ቁጥር እንሰጣለን። ከዛ ስልኩ ይሰጠናል ማለት ነው። እንደዛ። ስለዚህ ቤተክርስቲያን መግቢያ ላይ የጫማ መደርደሪያ ይኖርና ምክንያቱም ሰዎቹ ሲመጡ አንድ ልጅ አለ እዛ ጋ የሚቀመጥ እሱ ይሰጠዋል። እሱ ከዛ ቦኖ ይሰጠናል ማለት ነው። ውስጥ ገብተን አስቀድሰን ከዛ በኋላ ስንወጣ ደግሞ ያችን አድርገን እንትን ማለት እንችላለን። ይሄ ሰበካ ጉባኤ ቢያዩ ጥሩ ነው። እና አንድ ወር ያህል ወደ ከሲኤምሲ በላይ የሆነ ተክለ ሃይማኖት ቤተክርስቲያን አለና በዛ አገልግሎት ብቻ አንድ ወር ቆይቻለሁኝ። ጫማ አስወጥቶ በር ላይ እንደውም
እኔ በቃ ይህንን አገልግሎት አልፈልግም ብያለሁ። እንደውም እኔ ማለት ቤተክርስቲያን ሲጸዳ ሳይ በጣም ደስ የሚለኝ አብሬያቸው ነው ማጸዳ። ችግር የለውም ከነጫማቸው ይግብና እኔ ከወጣ በኋላ አጸደዋለሁ። አንድ ቦታ ላይ መድበኝ ነው ያለው። ከመናገር ሰው ጋር ከመነካካት አድነኝ ብቻ። ግን እኔ ሰው እየመረጠ መስዋዕት ማድረግ የለበትም። እኔ ያዘዝኩሽን ታደርጊያለሽ ተብዬ በቃ እሬት እያለኝ 1 ወር ሳገለግል የሆነ ቀን አንቺ የሌባ ተባባሪ ነሽ አሉኝ። እኔ አልናገርም። እዛ ሄጄ ስቆም ታይዋለሽ ወይ የሚል ድምጽ ይመጣል። አየዋለሁ። በይ አውጩ በያቸው አልልም ነው በቃ። እንዴት አድርጌ በሰው መሃል እናገራለሁ? ከዛ እንዲሁ ስቅ ያደረገኝና ጥርሴን ነክሼ ላለመናገር ብዬ እንደዚህ ስል አፌ በድንገት ይካፈትና ምን እያደረጋችሁ ነው? ይህንን እኮ መቅደሴ ንጹህ ነው፣ እንዲህ የቆሸሸ ጫማችሁ ይዛችሁ ትገባላችሁ ነው የሚያስብለኝ። እኔ ራሴን ኮንትሮል አላደርገውም። ከዛ ወዲህ በቃ ስቅ ካደረገኝ እንደሚያናግረኝ አውቃለሁኝ፣ ግን አልቆጣጠረውም። በኋላ የሚያስፈልገውን መልእክት ያስተላልፋል ማለት ነው። ከዛ የሆነ ሰዓት ላይ አንቺ ሌባ ተባባሪ ነሽ አሉኝ። ሰው ሲሰድበኝ አልወድም። ትልቅ ኢጎ አለኝ። በተለይ ሳላጠፋ ከሰደበኝ ሰው ቢመታኝ ነው የምመርጠው እንጂ ስድብን በጣም ነው የምጠላውና አዘንኩኝ፣ በጣም አለቀስኩኝ። እና እሷ እየሰደበች አይደለም ደግሞ የሚያስብለኝ አፏ ተጠቀምኩትና እኔ ተናገርኩኝ እንጂ እሷ እያለቻችሁ ነገር የለም። አሁን እኔን ትወጅኛለሽ በጣም ደግሞ ማለት ሰማዕታ ቅዱስ ጊዮርጊስ በጣም ወደዋለሁና ተክለ ሃይማኖትም የምትወጁ ከሆነ እነሱ ቁጭ ብለው አይደለም ጽድቅን ያገኙ፣ ብዙ መከራዎችን እያለፉ ነው። እጅሽ እንኳን ቢሰብሩት ይላል አንደበቴ፣ ያንን ጫማ አውጥተሽ በር ላይ አስቀምጪልኝ እባላለሁኝ። ከዛ ይዤው ስወጣ የሌባ ተባባሪ ነሽ ሲሉኝ፣ ግን ከእንግዲህ በኋላ አንተን ማገልገል ትቻለሁ አልኩት፣ እግዚአብሔርን ማለት ነው። በቃ ቤተክርስቲያን መሄድ ተውኩት። ከዛ ብርሃን ቤተክርስቲያን ሳትሄጂ ዕጣን ሳይሸትሽ ብዙ ጊዜ ቆየሽ፣ ለምን አትሄጂም ደግሞ የሚል ድምፅ ይሰማኛል። ከዛ ውስጤ ይከነክነኝና እሄድና ከሩቅ ሆኜ አስቀድሳለሁ ቅጥር ግቢው ላይና ከዛ ሰዓት በኋላ ግን የሚሆነውን አላቅም። መቼ መቅደስ ገብቼ መቼ ጫማ እንደምለቅም አላቅም። ራሴን መቅደስ ውስጥ አገኘዋለሁ። በመጨረሻ ላይ ግን የኔ የህይወት ደህንነቴ ሲኤምሲ ሚካኤል ነው። ምክንያቱም እዛ በ2016 ላይ የነበረ የሆነ ስሙን አልያዝኩትም፣ ግን አስተማሪ ወደ ሲኤምሲ ተመድቦ የመጣ ስለ ማርያም መግደላዊትን ሲናገር ሰማሁት። እሷን ሲናገር ስሰማ ነው ራሴን በእሷ መስቷት አየሁት። ከዛ በቃ ንስሐ መግባት አለብኝ ብዬ እዛ ነው የህይወቴ የተቀየረና ከዛ ግን ሲኤምሲ ሚካኤል ላይም ሌላ ትልቅ ስራም ተሰጠኝ። ለህንፃ ማስፈጸሚያ የሚሆን ብር ትለምኛለሽ ተባልኩኝ። አለምንም አልኩ። ያኔም አለምንም ስል ቀኝ ጎኔን በሙሉ ነው የሚያሳምመኝ። ቀኝ ጎኔን ያሳምመኝና ማላቀውን የሚያስጨንቅ መንፈስ ይለቅብኛል። በቃ ምንም ይህንን ማለት አላቅም፣ ብቻ እንደብድ ያደርገኛል። በቃ እምቢ ባልኳት ሰዓት አለምንም ከፈለገ ሰው አስራቱን ምኑም አውጥቶ ያሰራው እንጂ ሰው ፊት ቆሜ አለምንለም። እሱ ግን ብዙ ነገር አድርጎልሻል፣ እዚህ መተሽ ነው፣ እዚህ ቦታ ላይ መተሽ ነው ወንጌል የተሰበክሽው፣ እዚህ ነው የዳንሽው፣ ይህንን ላደረገልሽ የማትታዘዥ እኮ ነው የሚለው። እኔ እግዚአብሔር ላለምታዘዝ አይደለም፣ ግን የሰውን ስድብን ምናምን መሸከም ስለማልችል ከዛም ኢጎም አለች፣ ልመናም አልወድም። ከዛም ሙሉ ቀን ሲኦል የሆነ ቀን ማልኩኝ። ሰላም የነበርኩኝ ሴትዮ ሙሉ ቀን ሲኦል የሆነ ቀን ስውል ኦኬ በቃ እሺ ለምናለሁኝ አልኩት። ባልኩት ቅጽበት ያህመም የሚያስጨንቅ መንፈስ የት እንደሄደ አላውቅም፣ ጠፋ። ከዛ ሄዳር ሚካኤል ያለፈውን ማለት ነው የሰንበት ትምህርት ቤት ማባል ነኝ። በዚህ ግቡ በዚህ ውጡም የራስ የሆነ አገልግሎት ተሰጠን በሰንበት ትምህርት ቤቱ። እግዚአብሔርን በሰጠኝ አገልግሎትም የብር ልመና ስራዬን ሰርቼ የተሰጠኝን አገልግሎት ጨረስኩኝና ሌላም አገልግሎት ተሰጠኝ። ምንድነው አንዱም የሰማዕቷ ቅድስት አርሴማ ምስለ ስዕል ነው። ያንን ምስለ ስዕል አቡነ ኤርሚያስም የዛሬ 7 ዓመት በዩቲዩብ አይቼዋለሁ። የሆነ የተናገሩት ነገር አለ፣ እንደዚህ አክሊል ነገር አድርጋ ያለው ምስለ ስዕል የሰማዕቷ ቅድስት አርሴማ ምስለ ስዕል አይደለም ብለው ጸጉሯን ተከናንባ አስወጥተውታል። እሱም አንዱም ምክንያቱም ዶክተር ሮዳስም ሲያስተምር ሰማዕቷ ቅድስት አርሴማ ገና የስለት ልጅ እንደሆነችና በ3 ዓመቷ ወደ ቤተክርስቲያን እንደገባች ነውና ያንን ግን ጸጉሯን ተገላልጦ የተሳለው ስዕል እሷን አይገልጽም። ምክንያቱም አንደኛ ቆሮንቶስ ላይ ያለው 11:5 ላይ መጀመሪያ ሴት ልጅ ስትጸልይ ወይ ትንቢት ስትናገር ጸጉሯን ተከናነብ ይላልና 4 ነጥብ ዘጋ። ወደ ኋላ ላይ ደግሞ ምን አለ? ሴት ልጅ ጸጉሯን ካልተከናነበች ትቆረጥ፣ ለሴት ልጅ ጸጉር መቆረጥ ውርደት ነውና እና በዚህ አካሄዳቸው ኦርቶዶክሳዊ ስለዚህ ጸጉሩን ማሳየቱ ኃጢአት ነው። በትክክል ምክንያቱም እዛም የተባልኩኝ
በአለባበሳቸው ብቻ ሙስሊም ሴቶች ከእናንተ የተሻሉ እንደሆነ አውቃለሁ የተባልኩኝ። እግዚአብሔር ልብን ነው የሚያየው፣ ሰው ነው ልብስን የሚያየው ለሚሉ ሰዎች ልብን ነው የሚያየው። እግዚአብሔር ስለምን ጻፈው? እግዚአብሔር እኮ መጽሐፍ ቅዱስ ላይ ያለው ቃል ነው የሚያስተምረው። ስለዚህ ቃሉን እንድንፈጽም ጽፎልናል አይደለ? ስለዚህ ልባችንማ እግዚአብሔር ያውቀዋል እኮ። ግን ምን ያህል ታዘዝን አልታዘዝን ደግሞ ማየት ይፈልጋል እግዚአብሔር እንጂ እኮ እግዚአብሔር ጨካኝ አምላክ አይደለም። አሁን አንተ ከእግዚአብሔር በላይ ሰው ስትወድ እግዚአብሔር ደስ የሚለው ይመስልሃል? ለምን ደስ ይለው? ደስ አይለው። ሰው እግዚአብሔር ይቅር ባይ አምላክ ነው። ግን ያለውን ነገር ደግሞ ለእኛ ነው የጻፈልን እንድንፈጽመው ደግሞ ይፈልጋል ነው። አብዛኞቻችን እዛ ውስጥ ስለተወለድን አሁን የመጣው ሰው ለምሳሌ ሱሪ ውስጥ ነው የተወለደችው፣ ቻፕስቲክ ውስጥ ነው፣ ኤቭሪቲንግ ዊማን ዊግ ውስጥ ነው የተወለደችው ሴት ማለት። ሲስተሙ በራሱ ያችን ሴት ይዟት ይሄዳል። አሁን አንዲት ሴት ስም ብዬ ሳስበው ሱሪ አትልበሽ ማለት አምተራራ ነው። እንዴት ያለ ሱሪ የዚህ ዘመን ሴት ህይወቷን ልታየው አትችልም። እንደው በውበትን ብናደርግ እኮ ቀሚስ ያማረ እኮ ነው፣ ደስ ይላል። ግን አእምሯችንን ስለወቀረው ያለ ሱሪ ነጋችንን ማየት አንችለው። ይህስ እንዴት ነው የሚደረገው? ምንድን ነው እግዚአብሔር በዚህ የሚለው? እግዚአብሔር ለእኛ ብሎ ስጋውና ደሙን ሰጥቶናል አይደለ? ስለዚህ እኛ ደግሞ ለእግዚአብሔር ብለን አንድ የምንወደውን ወይም ደግሞ ካለሱ መኖር አልችልም ብለን የምናስበው ነገር መተው ነው። ጫን ያለው መጣ። ይህ ትክክል እኮ ነው። እኛ የምንወደውን ነገር ስለሱ ብለን መተው ማለት ነው። በዚህ ሌቭል ግን ሰዎች እግዚአብሔርን ይወዱታል ብለሽ ታስቢያለሽ? በዚህ ዘመን የምንኖር የገንዘብ ፍቅር፣ የጊዜያዊ ደስታ፣ ዝሙት አናውዞ የጣልን መጠጣት በዚህ ልክ ስጋና ደሙን ለእኔ ሰጥቶኛል ሞቶልኛል ብለን ደስታችን ለእግዚአብሔር ምንተው አይነት ትውልድ እንመስልሻለን? አይደለንም። ሲመስለኝ እኮ የመጨረሻ ትውልድ ይመስለኛል እኛ ይመስለኛል። ምክንያቱም ከምሬ ነው አላቅም ይመስለኛል። እንደኔ ጋሲንግ ነው እርግጠኛ አይደለም። ግን የእግዚአብሔርን ፍቅር ከማሰብ ይልቅ ለስጋችንን ለራሳችንን ምንትን ምንለው ነገሮችም አሉ። በዚህ ላይ አንድ ነገር ልንገርህ። እኔ በዚሁ ላይ ረስቻት የነበረ ነገር እኔ እንዳልኩ ምንም ዳይት ሳላደርግ ስፖርት ሳልሰራ የተስተካከለ ሰውነት ነበረኝና ሲያቀብጠኝ ሰው ያደረገው ማድረግም አንዳንድ ጊዜ ስፖርት መስራት ጀመርኩኝ። ለእግዚአብሔር ግን የአምልኮ ስግደት የሚባል ሲጀመር ስለ ስግደትም አላቅም፣ አስራት በኩራትም ስለማስወጣትም አላቅም። ያነገረኝ ሁሉ እግዚአብሔር ነው። ከዛ ወዲህ ነው ያወቁት ስለ አስራት በኩራት ለእግዚአብሔር መሰጠት እንዳለበት፣ የአምልኮ ስግደት መሰገድ እንዳለበት፣ አመስጋኝ መሆን እንዳለብኝ በዛ ስልጠና ምክንያት አወቅኩኝ። ስለነዛ ነገሮች ግን እግዚአብሔር ነው ምን ብዬ መስገድ እንዳለብኝ፣ ወዴት መስገድ እንዳለብኝ፣ ምን ብዬ መጸለይ እንዳለብኝ የነገረኝ እግዚአብሔር ቁጭ አድርጎ ነው። እና በጥጋቢ ስፖርት ስሰራ የነበረውን የሰውነቴ ቅርጽ ልክ የመኪና ጎማ የሚተነፍሰው ነገር የለ ነምበር 1 ይሄንኩኝ እና ሰው በዛን ሰዓት የሆነ ሌላ በሽታ የያዘኝ ነበር የመሰላቸው። ከዛ ወዲህ ለምን ስፖርት መስራት ጀመርሽ? አላቅም ዝም ብዬ። ግን የሆነች ሴትዮ ምንድነው ያለችኝ፣ ስፖርት ብትሰሪ ደግሞ ከዚህ በላይ ያምር ነበር ብላ አድቫይስ አድርገችኝና የበለጠ ግን ከምር ምንም የሚጎድለው አልነበረምና በቃ ትንፍስ ነው ያልኩኝ። ነምበር 1 በቃ ምንም የሌለኝ ሴት ማለት ነው። ከዛ ወዲህ ያለ እየተስተካከለ መጣ። ይህንን ያረግሽው ለእኔ ብለሽ ጎንበስ ያላለልሽው ነው የተባልኩት። የሚገርም ነገር ለስጋሽ ብለሽ ግን ስፖርት ስትሰሪ የቂጥም የቻፓም የምንም ስትይ ትደክሚያለሽ። ለእኔ ለአምላክሽ ብለሽ ግን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብለሽ አልሰገድሽ። የኃጢአትሽ ውጤት እሱ ነው። ተመስገን። ግን ሁሌ ጊዜ እግዚአብሔር ምንለው ነበር መሰለ፣ ኃጢአት ሰርቼ አንተን ከማሳዝንህ እለዋለሁ። ከነቃው ወዲህ ማለት ነው። እግሬ ከሆነች የተሳሳተችው እግሬን ስበራት፣ እጄን ከሆነችም እንዲሁ አድርገህ ከኃጢአት አድነኝ ነው። እባክህን ሁሌ ጸሎት ይስሆነ እኔ አድርጊ ከማሳዝንህ አካሌን ባጣ ይሻለኛል። እና እንደዛ በመሆኔ አልተጸጸትኩም። እኔ አሁን ፀጉሬ በመቁረጥ የራሱ 20 ምናምን ዓመት የረዘመ ፀጉሬ በአንድ ዓመት ከምናምን ወደ ነበረበት ሊመለስ ትንሽ ነው የቀረው። በምን ቅጽበት እንደረዘመ አላውቅም። አሁን ወንድሜ ራሱ ማሳየት አያምርሽም? አቴንሽን የመሳብ ነገር አለ። እሱ አይናፍቅሽም? አሁን በጭራሽ። ምክንያቱም የእግዚአብሔር ፍቅር ይበልጥብኝ። ቆይ በጣም ጥሩ። እሱን ንገሪና፣ የእግዚአብሔር ፍቅር እንዴት ነው ንገሪን። አሁን ምንም የማታቅ ሴት አለች እንበል፣ እያየች ያለች ልጅ አላማዋ በሙሉ ከእግዚአብሔር ጋር የምትጣላው እንደው ለእኔ ዩማኔር አገዛልኝም እንደ ማንኛውም ኢትዮጵያዊ የማንም ገርዳሜ መኪና ስነዳ እኔ እንዳልነዳ የምታደርገኝ ለምንድን ነው ብላ የምትለምን ሴት አለች። እኔም ራሱ ከእንደዛ አንዱ ነበርኩኝ። ኦኬ፣ አሁን የእግዚአብሔርን ፍቅር ደግሞ ንገርኝ። ለምን መሰለሽ ሁሌ ሳሰለጥን ለሰዎች እናገራለሁ። ክብራትና ክብራን የኦንላይን ስልጠና በእናንተ ጭቅጨቃና ውትወታ እንዲሁም ደግሞ በአምላካችን በፈጣሪ እርዳታ ህይወት የሚቀይር ስልጠና አዘጋጅተናል። ተመዝገቡ፣ ይጠቅማቸዋል። ስልጠና ላይ ሁሌ ያወራል። ለአንድ ዝንጀሮ 1 ቢሊዮን ብርና 1 ሙዝ ብትሰጪው መርጠው ሰድ ብትዩ የቱን ነው የሚመርጠው?
ሙዝን ነው የሚመርጠው። ለምን? ይሄ ብር የሚባለው ነገር ብዙ ሙዝ ሊገዛለት እንደሚችል አያውቅም። ዘሴም ወይ ለሰው የእግዚአብሔርን ፍቅር በእግዚአብሔር የሚገኘውን ፍቅር፣ ሐሴት፣ ሰላምና በዓለም የሚገኘውን ብታስቀምጪ ዓለምን ነው የሚመርጠው። ለምን? ስለሚያውቅ። ይሄን ነው የሚያውቀው። የእግዚአብሔርን ፍቅር ካላገኘች አንዲት ሴት በቃ ቆንጆ ያልሆነች ኋላ የቀረች ያልሰለጠነች አድርጋ ራሷን ታስባለች። እና ፍቅሩ ግን እንዴት ነው? እግዚአብሔር እንዴት ልግለጽልህ? እኔም ቃላት ያሉኝም፣ ምክንያቱም አላቅም። አንተም ታውቀዋለህ። እኔ እግዚአብሔር ፍቅር እኔን እንዳስረዳህም ብዙ ማጠብቀኝ ከምሬ ነው። ከምር የእግዚአብሔር ፍቅር እንዴት ልበልህ? እግዚአብሔር ማለት ከስሙም ከስራውም ካሳየን ነገር በላይ ነው። ልገልጸው አልችልም። እኔ ሰው በሌለኝ ጊዜ ባልነበረኝ ጊዜ እንዳልኩ በዛ በሱሪ አለባበሴ ብዙ ሰዎች በዙሪያ የነበሩ ብዙ ሰዎች ሴትም ወንድም ነበሩ። አሁን ወደ ቀሚስ ስመለስ ብቸኛ ነበርኩኝ። ታውቃለህ፣ ብቸኛ ያን ይጨንቀኝ ነበር። እንደውም በዚህኛው ያንን መንፈስ ሄድሽ ወይ ብሎ የሚያስጨንቀኝ፣ በዚህኛው ደግሞ የእግዚአብሔር መንፈስ አይዞሽ የሚለኝ እየተፈራረቁብኝ ራሴን ራሱ ኮንትሮል ለማድረግ ወዴት እየሄድኩ ነው እያለሁ ብዬ እየተጨነቁባት ብዙ ጊዜያቶች ነበሩ። በዛን ሰዓት ግን አለቅሳለሁ። ምንድን ነው እየሆንኩ ያለው? ያኛ ወደዚህ ይስበኛል፣ ያኛ ወደዚህ ይስበኛል። እና ታዲያ ግን እንደዛ ሲሆን አይዞሽ፣ ይህንን የርኩስ መንፈሱ ኃይል ወደ ራሱ እንዲስብሽ አትፍቀጅለት የሚል ድምፅ ይመጣና ቁጭ ብዬ መጽሐፍ ቅዱስ እንዳነብ ያዘኛል። አሁን ሰዎች ሲሰድቡኝ፣ አሁን በዚህኛው አገልግሎት ራሱ ለምሰደቡኝ ብዬ እናደዳለሁኝ። እኔ እኮ ለእነሱ አስቤ ነው። ስፔሻሊ ደግሞ የሚቆርብ ሰዎች ከሆነ እንዳታልፊያቸው ነው የምባለው፣ ቁርባናቸው ዋጋ እንዲኖራቸው። ምክንያቱም ጫማ ይዞ በመግባቱ የራሴን ስርዓት እየሻረ ነው። ስርዓቴን ሳይፈጽም መቁረብም ደግሞ ሌላ ጠፋ ስለሚያመጣበት ማለት ነው። ምክንያቱም ንጹህ ሳት ሆኖ አትቁረብ አይደለም የሚባለው። እና በእነዚህ አይነት ስሰደብ መጽሐፍ ቅዱስን ያዥ ይባልና ሲይዘው ማን እንደሚገልጠው አላውቅም። ዝም ብዬ ራንደምሊ ይመስለኛል ለእኔ፣ ለሰውም ለእግዚአብሔር ፍቅር ያልገባው የሚገልጠው ግን ለእኔ የማይታየኝ ነገር አለና ተገልጦ እኔን የሚያጽናና ቃል ነው የማገኘው። ከዛ በዛ መሀል ላይ ስወሳሰብ ግን እዛ ተከራይተን የነበርኩበት ሲኤምሲ ሚካኤል አካባቢ ነበረ፣ ከጋስቱሞል ጀርባ አካባቢ። እና እንደዚህ ሽንት የመጣኝ ያስመስለኝና ሽንት ቤት ሩጬ ሄዳለሁኝ። ከዛ ያቺ ሽንት ቤት ግን ከዚህ በፊት የእመቤታችን የቅድስት ድንግል ማርያም ጽዋ የሚዘጋጅበት የነበረች ቤት ነበረች። እና ተከራይ ሲበዛባቸው አንዱን ሽንት ቤት የራሳቸውን መጠቀም ስለፈለጉ ሽንት ቤት አድርጓታል። ግማሿን ስቶር፣ ግማሿን ሽንት ቤት። እና ገና ነው በቅርቡ እኛ ከመግባታችን በፊት ነው መሰለኝ የተሰራው። ልስን ነው፣ ቀለምም አልተቀባም። ሮጬ ሄጄ ቁጭ አልኩኝና እዩ የሚል ነገር ሳይ እንዲህ ሳይ የእመቤታችን የቅድስት ድንግል ማርያም ምስለ ስዕል ከነ ፍቁር ወልዳ አቅፋው እዛ የተለሰነ ሲሚንቶ ላይ ስሏን ተስሎ ነው ያየሁት። ማን እንደሚችለው አይታየኝም ለኔ። ትንሽ ቆይቶ ጠፍታለ ማለት ነው። ምንድነው ስል ስለ 3 ነገር ነው። አንዱም ይህንን የሆነው ያንን ቤት ጽዋዋን የሚዘጋጅበት የነበረ ቤት ሽንት ቤት በመሆኑ አዝናለች። ሁለተኛው ደግሞ ያንን ጽዋ ሲያዘጋጁት የነበሩ ሰዎች አልፏል፣ ልጆቻቸው አሉ፣ አላስቀጠሉትም፣ አዝናለች። ሶስተኛው ግን ሽንት ቤት የሲኦል ምሳሌ ነውና ሲኦል ላይ ያሉ ነፍሳትን በማሰብ እያለቀሰች ፊቷን እንደጠቆረ ነው እየተነገረኝ ያኔ ማለት ነው። እስከዛ በፊት ግን የእግዚአብሔር ይሁን አይሆን አላውቅም ነበር። አሁንስ አመንሽ ወይ? በቃ ማለት እኔን ለማሳም ነገርሻቸው ግን አልነገርኳቸው። ለምን አትነግሪያቸው? ፈራው። ለምን ምትፈሪ አንቺ ከእግዚአብሔር ጋር ከሆንሽ? ምክንያቱም ስድቡን ያልችልም። በቃ ከምሬ ቆይ ፍርሃት ካለ እግዚአብሔር የለም። እግዚአብሔር አለ። አደጨኛ መጽሐፍ ቅዱስ ላይ 366 ጊዜ ነው አትፍራ የሚል ያለ። ይኸውልሽ ልንገርሽ፣ 2 ነገሮች አብሮ አይሄድም። በሰውም በእግዚአብሔር ዘንድ መወደድ አትችይ። እግዚአብሔር እኔ ሰው እንዳይጣላኝ አይደለም። ፍርሃቱ ምን መሰለክ፣ አሁን አንተ ጋር ራሱ እንደዚህ ያወራለሁ ብዬ አላሰብኩም። በጣም እንደዚህ የሚል አይነት ሴት ነኝ። ምን ብዬ ነው ማወራው? እንዴት ነው ሂጂ፣ ችግር የለውም እዛ የምታወሪው አይጠፋሽም፣ እኔ ማግዝሻለሁ ተብዬ ነው እንጂ ከሰው አይደለም። ከአንተ ከትልቅ ሰው ጋር ትልቅ ሰው በእድሜ ሳይሆን በአስተሳሰብም በስራህም ትልቅ ሰው የሆንከው ከምሬ ነው። ከተራ ከህፃን ልጅ ራሱ ሀሳቤን ለመግለጽ በጣም የምቸገር ሴት ነኝ። ግን አሁን እነሱ ጋር ያልነገርኳቸው ምክንያት መሰለክ፣ አንደኛውም እነሱም እምነት ቀይረዋል። ታጋባክ ቀይረዋል። ስለዚህ አይሰሙኝም። ለምንድን ነው አይሰሙኝም ብለሽ የምትሄጂው? ለምንድን ነው አይሰሙኝም? ምክንያቱም እዛ ያለው ጊዜ ማለት ሳልወጣ ከዛ ቤት ሴትዮዋ ታማ ነበርና ለምን ሲኤምሲ ሚካኤል ሄደሽ አትጠመቂም ስላት ሪጀክት አድርጓለች ሀሳብ። አድምጪኝ፣ ምን ይላል መሰለሽ መጽሐፍ ቅዱስ ላይ ለአንድ ሰው ሄደ ኃጢአቱን ከነገርከው ከአንተ ላይ ሸክምን አቀልልሃለሁ፣ ግን ለዛ ሰው ባትነገሩና ቢወርቅ የነፍሱን ዋጋ ጠይቃለሁ ይላል። በጣም ጥሩ። ለአንቺ እግዚአብሔር አምላክ ካሳይሽ፣ እውነት ካሳይሽ፣ ይሄ ነገር በጣም ኮንትሮቨርሻል ስለሆነ ማለት ነው። እግዚአብሔር ከሆነ የእውነት ያሳየሽ
ያሳየሽ ነገር ሰው እንድታድኝበት እንጂ አንቺ እኮ እኔን መስማት የምትችይ ኃያል ሴት ነሽ እንድትይ አይደለም፣ ነፍስ እንድታድኝበት ነው። ግን ስድብ ወይ ምናምን ካልሽ አባታችን ቅዱስ ጳውሎስ እንዴት አለፈ? ቅዱስ ጴጥሮስ እንዴት አለፈ? ቅዱስ ጴጥሮስ ከማን ቅዱስ ዮሐንስ ና ብሎ ሜዳሊያ አልተሰጠውም። የዓለም ዋንጫ እንደበሉት አይደል እንዴ አንገቱን የተቀለው ያንቺ በዚህ ጊዜ። ይሄ እኮ ማለት ሞስት አመቺው ጊዜ እኮ ነው ስለ እግዚአብሔር ለማውራት በፖድካስት እንደዚህ። ኧረ እግዚአብሔር በፖድካስት ለእግዚአብሔር እንደዚህ እኮ ማውራት ማለት የተቀደሰ ዘመን መጥቷል ማለት ነው። ድሮ እኮ እዚህ ሀገር ላይ እኮ አንቺ በደርግ ዘመን እኮ እናቶች ልጆቻቸውን ክርስትና ማስነሳት እኮ አይችሉም። ክርስትና ዓለም ላይ ሮም ውስጥ ብትሄጂ ሆል ክርስቲያን ኮሚኒቲ ተራራ ውስጥ ተደብቆ ነበር የሚኖረው፣ እየተቀሉ እየተገደሉ እየታደኑ ማለት እንጂ እግዚአብሔር የሚልክልሽን መልእክት እሺ ብሎ ማን ድንግል ማርያምስ ተቀበሏት? ኢየሱስ ክርስቶስን ተቀበሉ? አልተቀበሉትም። ቅዱስ ጴጥሮስ ምን አለ? ፈሪ ነበር እንደምታውቂው፣ ፈርቶ ምናምን አንተ ከሱ ጋር በእኔ አይደለም ምን 3 ካደው ሰውዬ መንፈስ ቅዱስ ከሞላው በኋላ ግን ምን አለ? ከሰው ይልቅ እግዚአብሔር የሚለንን ልናደርግ ይገባል አለ በድፍረት። ዛሬ እግዚአብሔር ብዙ ነገር እየነገራቸው ማይነግሩ ሰዎች አሉ። ወይኔ ይህንኛው ሃይማኖት እንትን ቢለኝስ፣ ይህንኛው መንግስት እንትን ቢለኝስ፣ ጓደኞቼ ቤተሰቦቼ ቢሉኝስ፣ ከማን ከእግዚአብሔር በላይ እግዚአብሔር ከነገራቸው በላይ መንጋውን እየተከተሉ የጠፉ ነፍሳት አሉ። ማንም ሰው ስቆ አይቀበልሽም። ማንም ሰው የእግዚአብሔርን መንግስት ያጠቁሻል። ያን ግን ካላለፍሽና ፍርሃት ውስጥ ካለሽ እመኚኝ እግዚአብሔርን እያሳዘንሽ ነው። እያሳዘንኩት ነው አውቃለሁኝ። አልኩህ እኮ በማሳዝንበት ጊዜ የማገኘው ራሴ ነው የማውቀው። ምክንያቱም ግን እኔ ማለት እግዚአብሔርን ላለመገልገል ፈልጌ አይደለም። ከምር እኔ እንደውም እኔ በዓለም መኖር አልፈልግም። የሆነች ትንሽዬ በቃ ፈሪ ነኝ ለእንስሳት ምናምንና አበርታኝና የሆነ ጫካ ውስጥ ብቻዬን ልኖር፣ ከሰው ጋር ማልገናኝበት ማልነካካበት አይነት ነገር። ምክንያቱም ከሰው ጋር አሁን አንተ ፖዚቲቭ ስትናገር ኔጌቲቭ አድርጎ ነው የሚያስቡትና አይረዱክም። ስለዚህ ከማይረዳኝ ሰው ጋር ለምን እኖራለሁ ምናገር አይነት ነው የምለው። ተረጃቸዋ ይኸውልሽ ልዩነቱ እንዴት መሰለሽ? መስቀሉ ላይ ሆኖ ጌታ ኢየሱስ ክርስቶስ እየገደሉት እነሱ አልተረዱትም፣ እሱ ግን ተረዳቸው። ምን ያህል ልቦናቸው እንደታወረ፣ ምን ያህል የሚያደርጉትን እንደማያውቁ እሱ ስቃይ ውስጥ ሆኖ እሱ ግን ከፍ ያለው ቦታ ላይ ስለነበረ አዘነላቸው። አሁን እኮ አዛኝ መምህር ጠፋ፣ አዛኝ ካህን ጠፋ፣ አዛኝ ዲያቆን ጠፋ፣ አዛኝ ሰባኪ ጠፋ፣ አዛኝ አባት ጠፋ። ይሄ ልጅ እኮ የሚጠጣው፣ ይሄ ልጅ እኮ የሚሰክረው፣ ይሄ ልጅ እኮ የሚዘሙተው የሆነ ነገር ስላልገባው ነው ይህች ልጅ ሱሪ የምታደርገው። ይሄ ሰው የጫማውን አሁን ያንቺ አስተምሮት ራሱ አሁን ጫማ ይዞ ቢገባ አንድ ሰው መጀመሪያ መረዳት አለብሽ። ምክንያቱም ቤተክርስቲያን መተሽ ጫማ መሰረቅ እንዴት እንደሚያስጠላና ሁለተኛ እንዳትመጭ እንደሚያደርግ ታውቂያለሽ። ልክ ስለተሰደብኩኝ እኮ አላገለግልም ብየዋለሁ። ይኸው እንደዛ ነው። መጀመሪያ ግን ሰዎቹ ለምን ኢየሱስን ለምን እንደምንወዱ ልንገርሽ አይደል? ክርስቲያኑ ሙስሊሙ ይወደዋል፣ ቡዲስቱ ይወደዋል፣ ኤቲስቱ ይወደዋል። የክርስቶስን አስተምህሮት አንብቦ እንደው ዝም ብሎ እንደ መጽሐፍ አንብቦ የጠላው እኔ አንድ ሰው አላውቅም። እኔ ክርስቲያን አይደለሁም ግን ኢየሱስ ደስ ይለኛል የሚሉ ብዙ ሰዎች ላሳይሽ ይችላሉ። ማህተማ ጋንዲን ለምሳሌ ብትመለከቺ የህንድ ነፃነት ታጋይ ፓሪስ ውስጥ የክርስቶስን መስቀል አይተው ቁጭ ብሎ አልቅሷል። ለምን? ኢየሱስ ማርያም መግደላዊትም እንዳረጋት ታውቂያለሽ አይደል? ሴተኛ ዳሪ መታ ስትነካው እንዴት እንደምንጸየፈኛ መጀመሪያ ሰዎችን ይቀበላቸዋል። ዘኬዎስን ይቀበል። ዘኬዎስ ዛሬ ቤት ትመጣል ይላል፣ ይቀበላቸዋል። እሱ ሲቀበላቸው ዘማይቷ ሴት ሲቀበላቸው እነሱ ይመጡና ምን እናደርግ ይሉታል። መጀመሪያ ግን እሱ ነው የሚቀበላቸው ከነ ኃጢአታቸው። ይሄን አርጌ ያን አርጌ በኃጢአት አትስ ይላል። ዘኬዎስ ቤቱ ሴት ዘኬዎስ ከዛሬ ጀምሮ እንደዚህ አላደርግም ይላል። ለምን? ሁላችንም ተጠምደን ነው የወደቅነው። ሴጣን ሙዝ ሰጥቶ እንደ ገንዘብ ያለውን እግዚአብሔርን ፍቅር ወስዶብናል። ሰዎችን ድክመታቸውን መረዳት መቻል አለብን። የመጀመሪያው ስቴፕ ክርስትና ላይ ምን እንደሆነ ልንገርሽ። የሰውን ኃጢአትና ድክመት የመጀመሪያው ስቴፕ የሰዎችን ድክመት ኃጢአት አንደርስታንድ ማድረግ ነው። ግን ሰው ምን ይለኛል ብለሽ የምትጨነቂ ከሆነ ከእግዚአብሔር ጋር ያለሽን ፍቅር ገና አልጠገብሹም፣ አልጠጣሹም። ትክክል ነህ እኮ። ግን እኔ እኮ አሁን ይሉኛል ሳይሆን ኦልሬዲ ከዛው ስለወጡ ሊያደርጉት አይችሉም በሚል ተስፋ እንትን በማለት ነው እንጂ እኔ አልኩ እኮ እኔ ከመሰደብን አሁን እኮ በአገልግሎት ላይ የተመታሁበት ጊዜ አለ። እንደውም እንዳልኩ እኮ አሁን እዚህ ጋር ሶስት እዚህ ጋር ላይ 3 ዱላ አልፎ እዚህ ጋር ደግሞ 1 ስመታ አልሳደብ ወይ አላለቅስም እልል ነው የሚያስብለኝ። አይደል ነው ለምን ይህንንም አስተናግዳለሁ። ግን እነሱን ጋር ግን ብነግራቸው ላይሰሙኝ ነው የሚለው ነገር ነው እንጂ በሌላ ነገር እያስቸገርኩኝ ምን ማድረግ እንዳለብሽ ንገርሽ። እኔ አንቺ ቦል ምን ያደርጋለሁ? እውነት የመንፈስ ቅዱስን ድምፅ ከሆነ እየሰማሽ ያለሽው
መንፈስ ቅዱስ ሆይ እንዴት ማስተማር እንዳለብኝ እስቲ ያሳየኝ። እንዴት አሁን ኦኬ ነግሮሻል። ኦኬ ይሄን ከነገርከኝ ብልሃቱንም ደግሞ ሰጠኝ። እንዴት ነው አሁን ማናይዘዋል ጋር ችግር ቢኖር ማናይዘዋልን በብዙ መንገድ ማውራት ትችያለሽ። ጌታችን የተወደደበት አንዱ ትልቁ ምክንያት ታላቅ መምህር ያስባለው ዓለም ላይ ከሁሉም የሃይማኖት መምህራኖች ይብን ማለት ገበሬ ጋር ሲሄድ እንዴት ማውራት እንዳለበት ያውቃል። የመንግስት ባለስልጣን ጋር ሲሄድ እንዴት ማውራት እንዳለበት ያውቃል። ህፃናት ጋር ሲሆን እንዴት ማውራት እንዳለበት ያውቃል። እሱ አምላክም ነው፣ ጌታም ነው፣ ገዢ ነው፣ ያውቀዋል። እሱ ግን አንቺ ቀላል አይደለም። እኔ ኢትዮጵያ ውስጥ በጣም ተጠልቻለሁ እንዴት ማውራት እንዳለብኝ ባለማወቅ ምክንያት ቀጥታ ትሩዙን እያወረድኩኝ ማለት ነው። ግን መንገድ ጠይቂ። ቆይ ምን አለ መንገዱ ጠይቂ። ምናልባት ያ መንገድ 5 ዓመት ይፈጃል፣ 10 ዓመት ይፈጃል፣ 20 ዓመት ይፈጃል። ምናልባት መጽሐፍ ሊሆን ይችላል። እንደዚህ በፖድካስት አሁን እንደዚህም በፖድካስት ያየሽ ሰው ለምሳሌ እንበልና ነገ ጫማውን እንዲህ ስትኝ ይረዳሻል። እቺ ልጅ ለካ እብድ አይደለች። ካህናትም ቢኖሩ እይታሽን ከየት እየመጣሽ እንደሆነ ቢያውቁት አትሊስት በጧፍ አይመቱሽም። ገብቶሻል የማወራሽ ነገር። ግን ሰዎች ትልቁ ችግራችን ምንድን ነው? ይሄ ፕራክቲካል ለሆነ ችግር እግዚአብሔርን ፕራክቲካል ሶሉሽን አንጠይቅም። ለምሳሌ ልጅን እንዴት ነው ቆይ ማሳደግ ያለብኝ እንድታሳይኝ እፈልጋለሁ ብሎ አንድነት ቢጠይቁ እግዚአብሔር ይመራቸዋል። አንተ ማነህ ብሎ ቢጠይቁት እግዚአብሔር ይመራቸዋል። ከድህነቴ መውጣት እፈልጋለሁ አስወጣኝ ቢሉት እግዚአብሔር ያስወጣቸዋል። ጥበብ አለዋ። እኛ ግን የምንኖረው ከሰዎች ጋር ስለሆነና የእግዚአብሔርን መገኘት ፊል ስለማናደርግ ሰዎችን ነው የምናየው እንጂ እግዚአብሔርን አናየው። ጻድቅ ሰው ግን እግዚአብሔርን ነው የሚያየው። ፈተናው ግን እረዳሻለሁ፣ ይገባኛል፣ እኔም በአንቺ ቦታ በሆን እንደዛ ነው የማደርገው። ግን እግዚአብሔር ፍቅር በውስጡ የገባለት ሰው ሁሉም ሐዋርያትን ካየሽ ለመሞት ፈቃደኛ ነበሩ። የኢየሱስ ክርስቶስ እውነትነት አንዱ ማረጋገጫው ምን እንደሆነ ንገርሽ። ተከታዮቹ የነበሩት ሁሉም ሕይወታቸውን ለመስጠት ዝግጁ ነበሩ። አንድ ሰው ደግሞ እውነት ላልሆነ ነገር ሕይወቱን አይሰጥም። ለአንድ ነገር ሙት እምብዬው ነው የምለው። እውነት ለሆነ ነገር ግን ለቀመስኩት እውነት ግን I don't care። ስለዚህ አሁን አንቺ ገዳም ገብቼ ስትይ ልሙት እያልሽ ነው አይደለ? ከእንግዲህ በኋላ አምላኬን በአንዲት ነገር በእኔ ምክንያት እንዲያዝን አልፈልግም። በአንቺ ምክንያት እግዚአብሔር አያዝንም። ሰይጣን በአንቺ ውስጥ ገብቶ ግን እሱን የሚያሳዝን ነገር ሊያስደርግ ይችላል። ከሞትሽ አልቀረ ግን መሞት እንዴት እንድሞት ነው? ስትሰደቢ ሙች መልሶ አለመስደብ ነው መሞት። ሲጠሉሽ መልሶ አለመጥላት ነው መሞት። ሲረግሙሽ አለመርገም በቃ ሞትሻል። ለዛ ነው ግራችሁ ሲመታ ቀኛችሁን አሳይ ማለት ነው። አንተ የለህም፣ ክርስቶስ ነው በአንተ ውስጥ ያለው ነው። ስለዚህ እሱ ከሆነ ደግሞ ብልሃት ይጠይቃል። ይኸውልሽ እዚህ ዓለም ላይ መኖር አንድ የዓለም ሰው 10 ነገር ካወቀ አንድ ደግሞ የእግዚአብሔር ሰው 10 ሚሊዮን ነገር ማወቅ አለበት ለማሸነፍ። ምክንያቱም ሲስተሙ በሙሉ ኃጢአተኛ እንዲያሸንፍ ኃጢአት እንዲገን ካልሰረኩኝ ስኬታማ መሆን አልችልም እንድትይ ያደርጉሻል። ኃጢአት ካልሰራው መደሰት አልችልም እንድትይ። ስለዚህ የአንቺ እውቀት በጣም ማየልና ከፍ ማለት ከፍ ያለውን የእግዚአብሔርን ጥበብ ማየት መቻል አለብሽ። እዛ ጋር ካሉ የዘመናዊ ሰዎች የተሻለ ዘመኑን ዋጁት እንደሚለው የተለየ እውቀት ይዘሽ ካልተገኘሽ ሴጣን ይቀጠቅጥሻል ማለት ነው። ለምን ብዙ ጻድቃን እዚህ ምድር ላይ መጥተው ሐሳባቸው ሳይሳካ ይሄዳሉ። የኛ አባቶች ግን ብልጥ ስለነበሩ በፊደል ውስጥ በዜማ በቅኔ በግጥም በቅዳሴ በጽሁፍ በስዕል በህንፃ አሰራር እንዳይረሳ የአብ የወልድ የመንፈስ ቅዱስ የኢየሱስ ክርስቶስ ታሪክ እንዳይረሳ የሰው ልጅና የእግዚአብሔር ታሪክ እንዳይረሳ አድርገው በብዙ መንገድ ሰሩ። እንዳይረሳ እኮ ነው። ገባሽ? አሁን በትክክል ቁጭ አድርገው አስቀመጡ። እኛ ግን እየረሳ ነው። ስለዚህ ይሄ ዋጋ ስለሚከፍል አትፍሪ። ግን አንዳንድ ጊዜ አሁን ሰዎች ለምንድን ነው ጫማ የምትዩ? በአዲስ ኪዳን ሁሉ ነገር ተሽሮ የለ ኢየሱስ ክርስቶስ መጥቶ ፍቅር ነው ያስተማረን። እግዚአብሔርን አፍቅር ሰዎችን አፍቅር ነው የሚለው እንጂ አሁን የምትያቸው ነገሮች ያለፈባቸው ናቸው ቢሉሽ ምን እንደምትዩ መሰለህ? አሁን የሐዋርያት ስራ ላይ 7:33 ላይ ድጋሚ ያቺ ቃል ተጽፋለች በሐዋርያት ስራ። ስለዚህ እሱን በኦሪት ብቻ ለዚህም ብቻ ሳይም ደግሞ እንትን ይላል ማቴዎስ ወንጌል ላይ 5:17 ላይ ነቢያትና ኦሪትን ልሽር አልመጣሁም እነሱን ልፈጽም ነው እንጂ ነው ያለው። ስለዚህ የሚሻርም ነገር የለም። ነገሮችን ይዘን ነው የምንሄደውና እግዚአብሔር ያስቀመጠው እኛ እንድንተዳደርበት ነው ስርዓቱ። ኦልሬዲ በኦሪት ብቻ የተጻፈ ሳይሆን የሐዋርያት ስራም ድጋሚ ያቺ ቃል ተጽፋለች። ያቆምሁባት ስፍራ የተቀደሰ ስለሆነ ጫማህን ከእግርህ አውልቅ የምትል 7:33 ላይ ነው። እና እኔ አውቂ አይደለም ብቻ አድርጊ ስለተባልኩኝ ልክ አትፍሪ ብለህ እንዳበረታኸኝ በርትቼ የተነገረኝ ለመናገር ነው የመጣሁኝ እንጂ እውቀቱ ኑሮኝ አይደለም። የኛ ቤተክርስቲያን ስርዓቱ አያልቅ እና ስርዓቱ ደግሞ ደስ የሚለው ትርጉም አለው። ዝም ብሎ አይደለም። ዝም ብሎ ለእንትምናም ሳይሆን በጣም ስትረጂ ከበስተጀርባው ያለ ትርጉም አለ።
እያንዳንዱ ነገር ዛሬ እንደ ቀልድ የምናያቸው ነገሮች አንቺ እኮ ቀልድ አይደለም። ዛሬ እኮ እሁድ የምንለው ቀን እኮ ዝም ብሎ አይደለም፣ ወንጌል እኮ ነው። እሁድ ማለት አንድ ነው፣ መጀመሪያ ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ስለዚህ መጀመሪያን እሁድ አለ። ሁለተኛ ሰኞ ማለት ሁለት ማለት በሁለተኛ ቀን የፈጠረው ነገር አለ። ሰኑይ ሰሉስ ሶስተኛ ቀን ላይ ሮቡ ላይ ያደረጋቸው ነገሮች አባቶቻችን በፊደል እያስተማሩን ነው። አለው ተእግዚአብሔር ቅድመ ዓለም እያለ እያንዳንዱ ነገር ወንጌል ነው። ቋንቋው ራሱ ስለ አብ ወልድ መንፈስ ቅዱስ ስለ ኢየሱስ ክርስቶስ ነው የሚያወራው የሚናገረው። አልፈተሽነውም ሰነፎች ሆነን ማለት ነው። ግን ያንን ነገር ኮኔክት ማድረግ ያስፈልጋል። ስለዚህ እግዚአብሔር ማንም ሰው ሊጠቀም ይችላል፣ ግን ትውልዱ ይጨነቃል። ዊግ አድርጎ የበታችነት ስሜት ይሰማዋል። ተቀባብታ እንደዚህ ዘመን ወጣት አንጀት የሚበላ የለም። እኔ ብዙ መዝናኛ ቦታ አልሄድም፣ ብዙ ሬስቶራንት አልሄድም። አንዳንድ ጊዜ ግን ቲክቶክ ላይም መንገድ ላይም ሰዎችን አያቸዋለሁ። በጣም የለበሱ ያማሩ ሰዎችን ሳያቸው መጀመሪያ የሚታየኝ ነፍሳቸውን ለማየት የምፈልገው እውነት እቺ ሴት ደስተኛ ናት ወይ? እውነት ይህን መኪና የያዘችዋ ሴት አይኗን አይቼ እውነት ሰላም አላት ወይ ብዬ ነው የምጠይቀው። የእውነት የተረጋጋ መንፈሱ ደስ የሚል ሰው ካየው በጣም ቆየው። የሚያምር ሰው አለ ሲታይ፣ ጥሩ ሽቶ የተቀባ ሰው አለ ሲታይ። ግን የሆነ ህፃናትን ስታይ አለ አይደል እነሱ ጋር ያለው ኢነርጂ እነሱ ጋር ያለ መንፈስ የለም በትክክል። ምክንያቱም ኦልሬዲ ማለት በቃ ስንታይ ደስተኞች እንመስላለን እንጂ ውስጣችን የቆሰለ ነው። ምክንያቱም እግዚአብሔር ሳትይዝ የሄደው መንገድ ያው ዋጋው ባዶ ነው፣ ምንም የለውም። ስለዚህ እግዚአብሔር ከኛ ጋር ሲኖር ነው። ምክንያቱም እግዚአብሔርም እኮ እውነተኛ ደስታኔ ነኝ አይደል ያለን። ስለዚህ እሱ ስለሆነ እግዚአብሔር ሳንይዝ ደስተኛ ልንሆን አንችልም። እኔም ራሱ አልኩ አሁን ነው በቃ አንዳንድ ጊዜ እግዚአብሔር በሚያደርግልኝ ነገር ዝም ብዬ ለብቻዬ እንደ ህፃንም ስቅበት ምናምን አጋጣሚዎች አሉና ቤተሰቦች ሲያዩኝ ይገረማሉ። ያታመምኩኝ ነገር አሁን ቁጭ ብዬ እንደ ህፃን መልአክ ያነወራዋል የሚባል ነገር አይደለ። የሆነ በራሴ በትላንቱ ማንነቴ ካዘንኩኝ በትላንቱ ማንነቴ ፈገግ እንድል ያደርገኛል። እዚህም ብቻ ሳይሆን ብዙም ቃልም ገብቶልኝ ነበር እግዚአብሔር። እናቴ 10 ዓመት ታማ ነበር። ምግብ ራሷም አቅርባ መብላትም በስቃይም ደው የታመመች እናት ነበረችና ይህንን ብታደርጊልኝ እናትሽን ማድንልሻለሁ ተብዬ ነበረ። እናቴ ድናልኛለች። አሁን እሷ በቃ ትልቁ ቻሌንጅ ነበር ጸሎት እስኪ ስተኝ በስማም ብለሽ እንኳን ቢሆን ስላት ወይ በእናትሽን ያሁን እናንተን ላሳድግ ብዙ ጊዜ በዛ ስላሳልፍኩት እንዴት እችለዋለሁ ምናምን። አሁን ግን በምትቅል ችለው አቅም መጸለይ ጀመረች። ከዛም ትልቅ ነገርም የሆነ ማለት ብዙ ሰዎች እንዲህ ስትላቸው አንዳንድ ጊዜ ደግሞ ያለህን ነገር ስትነግራቸው በቃላቸው አሁን አንቺ ማን ስለሆንሽ ነው እግዚአብሔር እንዲህ የሚያደርግሽ ምናምን ብለው ሲሉኝ በርሜል ጊዮርጊስ መሄድ ፈልግ ነበርና እዛ ሂጂ በቃ ቼክ ለማድረግ በቃ ሰዎችን የሚሉኝ እሰማለሁ እና የእግዚአብሔር ያደረገልኝ የእነሱም ማን ስለሆንሽ ነው በዚህ ዘመን ደግሞ ምናምን ይሉኝና ይሆን እንዴ ምናምን ብዬ ከዛ አይዞሽ እኮ ባላሉ ግን የሰዎቹ ስድቡ ምንም እንድጠራጠር ያደረገኝና እባክሽ እኔ ነኝ ብሎ በአፍ እስኪናገር ድረስ ራሱና በርሜል መሄድ የምፈልግ ነበርና በአጋጣሚ ሆኖ እግዚአብሔር የሆነ ቀን ልክሻለሁኝ ብሎ ቃል ገብቶልኝ ነበር እና በአጋጣሚ እሱም ብርም አልነበረኝም በዛን ሰዓት ለኔም ስፖንሰር የምትሆን ሰት ከውጭ ሀገር አዘጋጅቷ ቤዛ የምትባል እህቴ አርጋኝ ሄጃለሁኝ። የእግዚአብሔር ድንቅ ስራ ያየሁበት ምን አይሽዛ መጀመሪያ ያየሁት ከአዳም እስከ እመቤታችን ቅድስት ድንግል ማርያም ያለው ዘር በጣም በፍጥነት እያሳየኝ ድንግል ማርያም ላይ ሲደርስ ግን ድንግል ማርያም ላይ የገባ እግዚአብሔር ብቻ እንደሆነ አሁን ሌሎች እምነቶች ከዮሴፍ ልጆች አላት ምናምን የሚል ነገር አለ። እኔ እንደገባው ብቻ አሳየኝ። እዛ የመጀመሪያው ቀን ጥምቀቴ እሱን አሳየኝ። ይህንን የሚል አስተምሮ ላላቸው ሰዎችም መልእክት በዛው እንዳስተላልፍ ማለት ነው። ከእግዚአብሔር ውጭ እሷ ጋር የገባ እንደሌለ አሳየኝ። ባለተኛው ቀን ግን በትላንቱ ማንነቴ ልገባው የነበረ የጨለማ ማዕት እዛ ውስጥ አስገባኝና እዛ ውስጥ ብዙ ሰዎች ሆነን ስንጮ ግን አንተ እኔ ስለጮኩኝ አንተ ልታድነኝ የማትችል አይነት ጮህ የየራሳችን ጮህት ይዞን ስናለቅስ ትላንት በነገርኩሽ ነገር ባትቀየሪ ኑሮ ይህንን ጨለማ ነበር የሚጠብቅሽ ወደፊቱ። ከዛ በሶስተኛው ቀን ጥምቀቴ ደግሞ አላደለ ይሄ እንደዚህኛው በአማርኛ ይሄ የሱ ቀመራ አመጣጡ ካልኩሌሽን አለው። ይሄ ቅደም ተከተሉ ራስ ብንገለብጠው የማይመጣ አይነት ካልኩሌሽን ያሳየኝ። ስወጣ ግን የለም እዛ ውስጥ ነው ያየሁት። ከኡ እስከ ኦ መጨረሻ ላይ 7 ፊደላት ብቻ ቀመሩ
ካልኩሌሽን አለው የራስ የሆነ አመጣጥ። አሁን ልታደርገው የማችልበት ካልኩሌሽን አሳየኝ። መጨረሻ ላይ ግን አሁንም ፈተና እንዳለኝ ያሳየኝ። ምክንያቱም በዙሪያሽ ባለባበስሽም እንደዚህ ሆነሽ በዚህ ወጣትነት ዘመንሽ ብለው እንዲሁ ነፍሳት ወደ ሲኦል ሲሄዱ ያሳየኝና የኔ ተራ ደረሰ። እኔም ሄድኩኝ እዛ። ከዛ ግን በብዛት ሰዎች የምንሄደው የመስቀሉ ነገር በዚህ በኩል አለና ያንን የመስቀሉ ነገር ሳንመለከት ነው ወደ ሲኦሉን እየሄድን ያለነው። ምክንያቱም እሱን ረስተናልና እና ምን አደረገኝ? እኔም ቀጥታ የእግዚአብሔርን የመስቀሉን ነገር ረስቼ ስኖር አልነበረ ቀጥታ ወደ ሲኦል ነው ያስገባኝ። ወደ ሲኦል አስገብቶኝ እዛ አጋንን ለኔ ሲሉኝ አሳየኝና ያልኩሽን ስላደረግሽ ብቻ ከዚህ ህይወት አውጥቼሻለሁ ብሎ የመስቀሉን ነገር አሳይቶ የሆነ ትልቅ የብርሃን ላይ 3 አንድ ካህን አንዲት ሴት አንድ ወንድ ግን መልካቸው ሸፍኖኛል። በጣም በሚያበራ ብርሃን ላይ ናቸውና ይህንን አየሽው የተጠራችሁ ብዙዎች የተመረጣችሁ ጥቂቶች እንደሆናችሁ ነውና ለአሁን ከዚህ ወጥተሻልና ሁሌ ተግተሽ ጸልይ። ያንን እርኩስ መንፈስ አሁንም በዙሪያሽ አለ። ሰው አብሮሽ ካለ ያንን ሊፈትንሽ ስለሚችል ጠንክረሽ ጸልይ ተብሎ በእንደዚህ አይነት ሁኔታ መጣሁኝና እግዚአብሔር ብዙ ቃሎች ገብቶልኛል። በብዙዎቹ ተፈጽሟል፣ ያልተፈጸሙ ነገሮችም አሉና ግን ማን ይዟል ወንድሜ ያቺ የሥላሴ ነገር ግን አንድ ቀን አንተ ብዙ አባቶችም ታውቃለህ ምስለ ስዕሎ ማሳያለሁ መጽሐፍ ላይ አለ ይሄ እኔ የምማርበት እሷን ከካህናት ምክንያቱም ይሄንን መጀመሪያ ሲኤምሲ ሚካኤል ጸሎት ቤት አለና ጸበል ቤቱ ላይ መጀመሪያ የመድኃኔዓለም ምስለ ስዕል ነበረ ግራ እጁን እንዲያደርገበትና በስንት መከራት አናግሬ ስንት ጊዜ እሷን ጥለዋታል። ቀኝ እጁን መሆን ያለበት እግዚአብሔር ለቀኝ አይደለም። ምንድነው እስቲ ሳልስሉ አምጪው ሰንበት ፕሮጀክት መመሪያ መጽሐፍ ነው። እና ምንድነው ነገሩ? ይኸው አብና ወልድ ቀኝ እጃቸው ከፍ አድርገዋል። እሺ መንፈስ ቅዱስ ግን ዓለማን ቀኙ ያዛትና ግራ እጁን። ስለዚህ ግራ የሥላሴ ሚስጥርን ያዛባል። አስተማሪውም ራሱ የመሰረተ ሃይማኖት አስተማሪያችን ጠይቀው አይደለም ብዬ ስላቸው ልክ አይደለም ሳሊው ተሳስተዋል እና ሳሊሱ ለተሳሳተ እንዴት የሥላሴ ሚስጥር ይዛባል ብዬ ስላቸው እናስተካክለዋለን ብለውኛል። ይህንን ምስለ ስዕል ብዙ ቦታዎች ላይ ነው ያለው። እንደውም አይ ዶንት ኖ ደቡብ ይሁን ሳውዝ ኮሪያ ላይ ኢትዮጵያን የሰራው ትንሽ የቤተክርስቲያን አለች። የታቦት ማደሪያው ላይ የሚለጠፈው የሥላሴ ምስል ስላደለ ይህንን ምስለ ስዕል ነው። ሥላሴ መሪ ራሱ እዚህ አለ ብዙ ቦታዎችና ይህንን ከሶስቱም አካሌ አንዱ አካሌ እንደተቆረጠ ነው የማስበው። ምክንያቱም መሆን የነበረበት ለሱ የሚሆን መልእክት የሚሆነው ለነሱ ለዚች መልስ የምትሆን 24 የሰማዕቷ ቅድስት አርሴማና ገብርኤል ቤተክርስቲያን አለች ስዕል። እሷ ፎቶ አንስተሽ ይዘሽ ሂጂና ንገራቸው ተባልኩ። እና እንደዚህ አይነት ነገሮች አሉ። ይሄ በጣም 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 መጠንቀቅ አለብን። የቤተክርስቲያን ስርዓት፣ ቤተክርስቲያን አገናባብ፣ የክርስቲያን ስዕሎች ብዙ ስርዓቶች አሉ። ግን ይሄን ነገር ደግሞ ማስጠበቅ መቻል አለብን። በሌላ ጊዜ ይበልጥ ተዘጋጅተሽበት እዚህ ጉዳይ ላይ ጥናት አድርገሽበት ጋብዝሽና ለውጥ ይደረጋል ማለት ነው። ይሄ መጽሐፍ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የመንበረ ፓትርያርክ ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ይላል እና እዚህ ፔጅ ስንት ላይ ነው ያለው? መጀመሪያ አካባቢ 5ቱ የቤተክርስቲያን አማደ ምስጢራት ላይ የተቀመጡ 5 ምስሎች አሉ። ለምሳሌ ምስጢረ ሥላሴን የሚናገረው ነው ችግሩ። እዚህ ጋር ምስጢረ ሥጋዌ አለ፣ ምስጢረ ጥምቀት አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ። እዚህ ጋር ምስጢረ ሥላሴን የሚገልጸው ምስል ትክክል አይደለም። ባለፈው ገዳም ሄደን እንደዚህ አይነት ምስል አለ፣ ይሄ ነው ትክክሉ ብለውናል። ይሄ ትክክል ይሄን ነው፣ ይሄ ገዳም ያየነው ነው። ልክ ነህ። ስውሯ ማርያም ለዚህ አገልግሎት እጂ ወዲያውን ነገርኳቸውና ወዲያውን ያስወገዱት ነው። ይሄ አባቶቻችን አይቀልዱም በእንደዚህ አይነት ነገርሽ። ይሄ ቀጥታ የቤተክርስቲያን እኮ መሰረት እኮ ነው፣ አምድ እኮ ነው ማለት ይሄ ምሰሶ እኮ ነው። ይሄን ደግሞ ወጣቶች የሚማሩበት መጽሐፍ ላይ ያለው ምስል በንዝላልነት ገብቶ ከሆነ ይሄ በጣም በጣም ቅዱስ ሲኖዶሱ ሊያስብበት የሚገባ ጉዳይ ነው። እንዲህ ነው የሚሳለው? አዎ ከሆነ ትክክል እሷ ተሳስታለች ማለት ነው። አይደለም ስተታለው ካላችሁ ግን ይሄ የምዕመኑን አእምሮ በየዕለቱ እየነቀዘ ነው። የሕፃናት ተማሪዎችን አእምሮ እየነቀዘ ነውና ይሄ ምንፍቅና ማለት ይሄ ነው። በቃ ያልሆነ ነገር የሚያስተምር ነውና ይሄን ማስተካከል መቻል አለባችሁ። ብርሃን ድምፁን ሰምተሽ ይሄን ነገር እግዚአብሔር ነግሮኛል ትውልዱ ማወቅ አለበት ብለሽ ስላስተማርሽ በጣም ከልብ አድርጌ ነው የማመሰግነው። ጦርነቱ ግን የመጨረሻ ጥያቄ እንዳይነሳ ማድረግ እንችላለን? እንዳይነሳ ማድረግ የሚችለው እግዚአብሔርና እኛ ደግሞ ለእግዚአብሔር ስንገዛ ብቻ ነው የሚመስለኝ እንጂ ማለት ምን መሰለክ
እኔ አሁን አንዳንድ ጊዜ የምንላለሁኝ ለምንድን ነው ዝም አይሉም? አንዳቸው ለምን ዝም አይሉም ነው የምለው። ግን ዝም የማያስብል እርኩስ መንፈስ አለ። ምክንያቱም እኛ እየተባላን እንዲያልቅ የሚፈልግ ማለት ነው። እና ዝም የሚያስብለው እግዚአብሔር ነው ብዬ ማስበው እሱ ነው ኃያል። እኛም ጸሎት ካደረግን ካለቀስን ከልባችን ካነባን እግዚአብሔር አምላክ ለመሪዎቻችን አስተዋይ ልቦናን ይሰጣል፣ ለህዝብም ደግሞ ቸርነትን ያደርጋል። ግን እኛ አሁንም ጦርነቱ ባልኖረ ሰዓት ለመዘሞት ኃጢአት ለመስራት ለመጨፈር በከተማ ውስጥ ለመዘሞት ከሆነ ጦርነት እንዲቀርብ እናደርገው አልሸሹም ዞር አሉ። ግን ጽድቅ ለመስራት ከሆነ የተራበ ለማብላት ከሆነ ወገን ለማፍቀር ከሆነ ቸርነትን ለማድረግ እግዚአብሔርን ለማብላት ከሆነ እግዚአብሔር ቸር ያስቆማል። አስቁሜስ እኮ ነው እግዚአብሔር እሺ ጌታ ሆይ ጦርነቱን አስቁመው ብዬው አስቁሜስ ልጄ ማን ይዘዋል? ምን እዛው ጋር ልትዘሙቱ እንድትጨፍሩ እንድትሰክሩ እንድትገዳደሉ አስቁሚያችሁ እርስ በርስ ጠንቋይ ቤት እንድትሄዱ አስቁሜስ እሺ ምንድን ነው የማደርገው ቢለኝ ምን እላለሁ? እና እኮ መጽሐፍ ቅዱስ ላይ ለሙሴ ነው ለምለሆነ ነው አንድ ጻድቅ ካገኘ እኔ ያድነዋለሁ። አንድ ብቻ ፈልግልኝ፣ አንድ ከተገኘ እኔ እሳት አላወርድም ማለት። አዎ ለአብርሃም የለም እግዚአብሔር ለአባቶቻችን ቸርነት፣ የዋነት፣ ደግነት ብሎ ሀገራችን ኢትዮጵያን ይጠብቃት፣ ዓለምን ይጠብቃት። በጣም ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ እናቴ። በጣም ነው የማመሰግነው ወንድሜ። ክቡራትና ክቡራን አጠር ያለ ፖድካስትን ያደረግነው እንደምትማሩበት ተስፋ እናደርጋለን። ለጓደኞቻችሁ ሼር አድርጉ። የመጀመሪያው የኦንላይን ክላሳችን ከእናንተ ጋር በጥልቀት እወያያለሁ። የህይወታችሁን ውስጣዊና ውጫዊ ችግሮች አሸንፋችሁ በመላው ዓለም ካሉ ኢትዮጵያውያን ዲያስፖራዎች ጋር ኮኔክት አድርጋችሁ አሁን ባላችሁበት ደስታን፣ ሰላምን፣ ፍቅርን እንዴት ማግኘት እንደምትችሉ ባላችሁበት የህይወታችሁን የተሰደዳችሁበትን ዓላማ እንዴት ማሳካት እንደምትችሉ እንዲሁም ደግሞ እግዚአብሔር ሲፈቅድ ወደ ኢትዮጵያ መታችሁ የራሳችሁን ቢዝነስ ብትጀምሩ ምን ማድረግ እንዳለባችሁ እናስተምራችኋለን። እኔ ራሴ ካደረግኩት እንጂ ከመጽሐፍ ካነበብኩት አላስተምራችሁም። ስለተከታተላችሁን ከልብ አድርጌ አመሰግናለሁ። በ0977 29 ደውላችሁ ተመዝገቡ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልን።